መንፈስ ቅዱስ በልቤ ስላለ አላባዲያና ሙሴ ፕሮዳና ባኒያስ ጄኮቤናስ ሳፓርዳኒያስ ሃሌሉያ ታላቅ ነህ የኔ ጌታ ብዙ እንዳለ ሕይወት ጋር ብዙ ደስታ አለ በሕይወቴ ብዙ ደስታ አለ ብዙ ሰላም አለ በሕይወቴ ሰላም አለ ብዙ ረፍት አለ በሕይወቴ የተወደዳችሁ የእግዚአብሔር ቤተሰቦች ያላችሁበት ስፍራ የጌታ ጸጋና ሰላም ከመንፈሳችሁ ጋር ከቤታችሁ ጋር ከሕይወታችሁ ጋር ይሁን። እግዚአብሔር የተባረከ ይሁን። እንዴት ቆያችሁ? ክብር ለጌታ ይሁን። ዛሬ ወደ እናንተ መጥቻለሁ። በተለያየ ስፍራ ሆናችሁ ይህንን ቪዲዮ የምትመለከቱ ይህንን ስክሪን ይህንን ፕሮግራም ይህንን ፔጅ የምትከታተሉ ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን ማለት ፈልጋለሁ። ኢትዮጵያውያን፣ ኤርትራውያን በተለያየ ምድር ውስጥ ያላችሁ ሁላችሁንም እግዚአብሔር አምላክ ዘመናችሁን ይባርክ። ሲፈን ሰላም ላንቺ ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬም ደግሞ ወደ እናንተ
እግዚአብሔርን ቃል መልእክት ይዤ መጥቻለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ባለፈው ሳምንት አልነበርኩም። በአንዳንድ ነገሮች ምክንያት ወደዚህ መምጣት አልቻልኩም። ዛሬ ግን ወደ እናንተ መጥቻለሁ። ጥቂት ሰዎች እስቲ እንዲገቡ ኢንቫይት እንድታደርጓቸው እንድትጋብዟቸው በጌታ ፍቅር ላሳስባችሁ ወዳለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ጥሩ ጊዜ ይሰጠናል። እግዚአብሔር ድንቅ ጊዜ ይሰጠናል። እግዚአብሔር በመካከላችን አስደናቂ ነገር ያደርጋል። የተወደደ የእግዚአብሔር መንፈስ ቅዱስ በመካከላችን ይንቀሳቀሳል። ጌታ ኢየሱስ ዘመናችሁን ይባርክ። ጥቂት ደቂቃዎች እስቲ ሼር እንድታረጉልኝ ለብዙዎች እንዲደርስ ይህ ፔጅ ለብዙ ሰዎች እንዲደርስ እንድታረጉልኝ በጌታ ፍቅር ላሳስባችሁ ወዳለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በተለያየ ሁኔታ ውስጥ ሁኑ። ዛሬ እግዚአብሔር አምላክ አልፎ በእናንተ ሕይወትና በእናንተ ጉዳይ ላይ ዛሬም ይሰራል። ክብር ለጌታ ይሁን። ጌታ ኢየሱስ ለዘላለም የተባረከ ይሁን። ስለዚህ ለሚመለከተው ሰው በሙሉ ጥቂት ደቂቃዎች ሼር እንድታረጉልኝ በጌታ ፍቅር አሳስባችኋለሁ። እናንተ ሼር እያደረጋችሁልኝ እኔ አገልግሎቴን እቀጥላለሁ። ሳምንቱ ጥሩ እንደሆነ ተስፋ አደርጋለሁ፣ አምናለሁ። እንደገናም ደግሞ ወደዚህ ጉባኤ የመጣችሁ ሁላችሁም ከእግዚአብሔር ጸጋ እንደምታካፈሉ፣ ከእግዚአብሔር ኃይል እንደምትካፈሉ፣ ከእግዚአብሔር መንፈስ እንደምትካፈሉ አምናለሁ። እግዚአብሔር ዛሬ በአስደናቂ ተአምራት በሕይወታችሁ ላይ ይመጣል፣ በቤታችሁ ላይ ይመጣል። ከነ ሁኔታችሁ ከነ ችግራችሁ ላትመለሱ እግዚአብሔር ዛሬ ምሽት ቀንበርን ይሰብራል። እግዚአብሔር ጨለማን ያነሳል። የዘር ማንዘርን መርገም እግዚአብሔር ይሰብራል። እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ በቸርነቱ የተሞላ ስለሆነ፣ በፍቅር የተሞላ ስለሆነ፣ በታምራት የተሞላ ስለሆነ እግዚአብሔር ለእኔም ለእናንተም እግዚአብሔር መልካም ነገር ያደርጋል። ሃሌሉያ። ምናልባት ተጨንቃ ያለች ነፍስ፣ ምናልባት በብዙ ስራት ውስጥ ያለች ነፍስ፣ ይቺን ጊዜና ይቺን ወቅት እየጠበቀች ያለች አንዲት ነፍስ ስላለች በጌታ ፍቅር ላሳስባችሁ ወዳለሁ። ሼር አድርጉ። ምክንያቱም የእግዚአብሔር መንገድ ልዩ ልዩ ነው። መቼ በምን አይነት ሁኔታ እንደሚመጣ እንደሚሰራ ባናውቅም ግን አንድ ነገር ግን አውቃለሁ። እግዚአብሔር በብዙ ሰዎች ሕይወት ላይ መልስ እንዳለው አውቃለሁ። በብዙ ሰዎች ሕይወት ላይ እግዚአብሔር አስገራሚ ጉብኝትን እንደሚያደርግ አውቃለሁ። መቼ እንደሆነ ባላውቅም ዛሬ ግን እግዚአብሔር መንፈስ ቅዱስ እንደዚህ ብሎ የተናገረኝ ቃል አለ፣ የሰጠኝ መልእክት አለ። የእግዚአብሔር ጥሪ ለብዙ ሰዎች እንደሚደርስ ጌታ ተናግሮኛል። ለበሽታችሁ ዛሬ ጥሪ ደርሰዋል። ለመከራችሁ ዛሬ ጥሪ ደርሰዋል። ለተለያዩ ችግሮቻችሁ እግዚአብሔር ጥሪ ደርሰዋል። ስለዚህ በዚህ ጥሪ ውስጥ የእግዚአብሔር ፈውስ ያገኛቸዋል። በዚህ ጥሪ ውስጥ የእግዚአብሔር ጸጋ ያገኛቸዋል። በዚህ ጥሪ ውስጥ የእግዚአብሔር ምሕረት ያገኛቸዋል። እኔ ጋር እያሳየ አይደለም፣ ምን ያህል ሰው እንዳለ አላውቅም። ነገር ግን እግዚአብሔር ምስክሬ ነው። ይህንን ቃል፣ ይህንን ቮይስ፣ ይህንን ድምፅ በጆሮአችሁ በሰማችሁት ጊዜ የእግዚአብሔር ጥሪ ወደ እናንተ ይመጣል። የእግዚአብሔር መንፈስ አልፎ ሕይወታችሁን፣ ቤታችሁን፣ ትዳራችሁን እግዚአብሔር ይነካል። ሃሌሉያ። አሁን የገባችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። ላስት ዊክ አልነበርኩም። በተለያየ አይነት ምክንያት ወደዚህ ፕሮግራም መምጣት አልቻልኩም። አሁን ግን መጥቻለሁ። እግዚአብሔር ባለፉት ቀናቶች የሰጠኝ መልእክት አለ። ለዚህ ሕዝብ የምትናገረውን ቃል ሰጥሃለሁ። ሄደህ ትናገራለህ። በብዙ ሰዎች ሕይወት ላይ አስገራሚ ታምራት አደርጋለሁ አለ። አስገራሚ ቸርነትን አደርጋለሁ አለ። ሃሌሉያ። ማክሎቬንታር ዲካቫያ ጀሎቬና ሎዞ ፕሮዶሎቦሲያ። ሰላም ለእናንተ ይሁን። በጣም ነው መወዳችሁ። ጥቂት ደቂቃዎች ሼር አድርጉልኝ። ጥቂት ደቂቃዎች ለሚገባው ሰው፣ ለሚፈልግ ሰው ዛሬ ቀኑ ነው። ዛሬ እግዚአብሔር በዚህ ሰው አልፎ፣ በዚህ በታናሽ ብላቴና አልፎ እግዚአብሔር የሆነን ሰው ይለውጣል ለምትሉ ሰዎች እግዚአብሔር ምስክሬ ነው። ሼር አድርጉ። ራባሃዲጋ ሎቬኒያሳ አልፎ እግዚአብሔር ይሰራል። ጨለማ ይገፈፋል። በጌታ በኢየሱስ ስም ጸልያለሁ። ይህንን ፕሮግራም ከጀመርንበት ከዚህ ሰዓትና ደቂቃ ጀምሮ አየሩ በእግዚአብሔር መንፈስ እንዲሞላ፣ አየሩ በእግዚአብሔር ኃይል እንዲሞላ፣ አየሩ በእግዚአብሔር እሳት እንዲሞላ በኢየሱስ ስም ጸልያለሁ። ወደዚህ ጉባኤ የገባ የትኛውም ሰው በጨለማ ያለ፣ በብዙ መከራ ውስጥ ያለ፣ በብዙ ስርዓት ውስጥ ያለ፣ በውጊያ ውስጥ ያለ ዛሬ አባቴ መንፈስ ቅዱስ እንድትጎበኛቸው በኢየሱስ ስም ጸልያለሁ። እንድትዳስሳቸው ጸልያለሁ። በሆስፒታል ያሉ፣ በመንገድ ስፍራ ያሉ፣
በቤታቸው ለተቀመጡ በስራቸው ቦታ ላይ ቁጭ ብለው እየተከታተሉ ያሉ ሁሉ ዛሬ በማያልቀው መንፈስ እንድትጎበኛቸው ጸልያለሁ። በምህረት እንድትጎበኛቸው ጸልያለሁ። እናንተ ሼር እያደረጋችሁ እኔ ፕሮግራሜን ቀጥያለሁ። ሃሌሉያ። መርገምና ጨለማ በጌታ በኢየሱስ ስም የተንከባለለ ይሆን። ሊካቮኒያ ሶፔረደለ በጄኒያ አሁን አየሩን የሚታገል ጨለማ፣ የሚቋቋም ጨለማ በጌታ በኢየሱስ ክርስቶስ ደም እንዲመታ ጸልያለሁ። በአምላኬ በእግዚአብሔር ኃይል እንዲደቅ ጸልያለሁ። ሎጎቬንታር ዲካቫያ ሕዝብ ከቃል ጋር እንዳይገናኝ፣ የሕዝብ በረከት እንዳይወጣ፣ የሕዝብ ጤና እንዳይፈታ፣ አይምሮ እንዳይፈታ የሚታገል አውሬ በጌታ በኢየሱስ ስም ደም የተመታ ይሆን። በጌታ በኢየሱስ ክርስቶስ ደም የተንከባለለ ይሆን። ጉባኤው አሜን እያለ ይቀጥል። ሃሌሉያ። ማጃና ባህዲያና ባህያ ይቬላ ዲያና መሃያ የጊዜው ቃል ከሕዝብ ሕይወት ጋር እንዳይገናኝ፣ የጊዜው ቃል ከጉዳዮቻቸው ጋር እንዳይገናኝ የሚቋቋም አውሬ በኢየሱስ ስም የተገለበጠ ይሁን። የሚቋቋም ኃይል የተመታ ይሁን። አየሩ ላይ የተቀመጠ የሰዎች ሕይወትና ዙሪያ ላይ የተቀመጠ የጨለማ ዙፋን፣ የአጋንንቶች ጉልበት፣ የጠንቋዮች ኃይል ዛሬ በጌታ በኢየሱስ ስም የተመታ ይሁን። ለረጅም ዘመን ያስቆጠረ መርገም የተሰበረ ይሁን። ለረጅም ዘመን ያስቆጠረ እርግማን የተሰበረ ይሁን። ኢቬላ ዲያሎ ቬንታር ዲካቫያ እግዚአብሔርን ለመፈለግ ልባቸው የተከፈቱ ሁሉ ከየትኛውም ተጽዕኖ ነፃ እንዲወጡ፣ ከየትኛውም ጨለማ ነፃ እንዲወጡ፣ ከየትኛውም አጋንንታዊ ትግል በኢየሱስ ስም ነፃ እንዲወጡ በኢየሱስ ስም እጸልያለሁ። ጉባኤው እየተቃወመ ይጸልይ። ጥቂት ደቂቃዎች መቃወም እፈልጋለሁ። ከመግባቴ በፊት አንድ ትግል ነበረ። ያንን ትግል እግዚአብሔር መጥቶት ነው ወደዚህ ላይቭ የገባሁት። አሁን በጌታ በኢየሱስ በብዙ ሰዎች አይምሮ ላይ ያለ የትኛውም የጨለማ ዘር፣ የትኛውም የክፋት ዘር፣ የትኛውም አጋንንታዊ ተግዳሮት በጌታ በኢየሱስ ስም ደም የተነቀለ ይሆን። ጉባኤው የተነቀለ ይሆን ይበል እስቲ። ራዳላ ባህያ ይቬላ ዲያና ማጃና ማሃዲያና ቦያ ይቬካ ታራባሃያ የትኛውም ዘር ከጭንቅላታችሁ ላይ በኢየሱስ ስም ይነቀል። ከሕይወታችሁ ላይ ይነቀል። የክፋት ዘር፣ የሞት ዘር በኢየሱስ ስም፣ የበሽታ ዘር በእናንተ ሕይወት ላይ የተቀመጠ፣ በእኔ ሕይወት ላይ የተቀመጠ፣ በቤተሰቦቻችሁ ላይ የተቀመጠ አሁን በጌታ በኢየሱስ ስም የተነቀለ ይሆን። የተነቀለ ይሆን። ሎፌንታር ዲካባያ የዛሬው ጥሪ በጌታ በኢየሱስ ስም ለብዙ ሰዎች ፈውስ ይሆናል። የዛሬው ጥሪ ለብዙ ሰዎች በረከት ይሆናል። የዛሬው ጥሪ በጌታ በኢየሱስ በብዙ ሰዎች ቤት ውስጥ ጉብኝት ይሆናል። ወራዲያላ ባህያ አማኝ ካለ እግዚአብሔር ጥሪ ዛሬ ይደርሰኛል ይበል እስቲ። አንድ አማኝ ካለ የእግዚአብሔር ጥሪ አሁን ይደርሰኛል እያላችሁ ጻፉ። የእግዚአብሔር ጥሪ ሃሌሉያ። ይኸው ዛሬ ለፈውስ ትጠራለህ። ዛሬ እግዚአብሔር ምስክሬ ነው። ለበረከት ትጠራለህ። ዛሬ ለአገልግሎት ትጠራለህ። ለስራ ትጠራለህ። እግዚአብሔር በእኔና በእናንተ ሕይወት ላይ ለሚሰራው ጉዳይ ዛሬ ጥሪ ይደርሳቸዋል። ጥሪ ይደርሳቸዋል። ሎቬ አናመሃያ አሁን በጌታ በኢየሱስ ስም ይሄ ጥሪ በብዙ ሰዎች ሕይወት ላይ በኢየሱስ ስም እንዲመጣ ጸልያለሁ። እሺ በቃ ይበቃል። ትኩረታችሁን ወደ እኔ አድርጉ። ሰብሰብ በሉና አብረን እንጸልይ። ሃሌሉያ። በቃ ሼር የምታደርጉ ሰዎች እናንተ ሼራት በቃ ትኩረታችሁ ወደ እኔ አድርጉ። በብዙ ሰዎች እግር ላይ የተቀመጠ የአጋንንት መቆጣጠሪያ፣ የአጋንንቶች ጂፒኤስ በጌታ በኢየሱስ ተከትሏችሁ የወጣ በጌታ በኢየሱስ አሁን ከእግራችሁ ላይ እንዲሰበር ጸልያለሁ። ከብዙ ሰዎች ኮቴ ላይ ሰይጣን ያስቀመጠው ሰንሰለት ተበጠሰ። እስቲ ተበጠሰ በሉ እስቲ። ኮቴያችሁን እያራገፋችሁ እንዲህ እያራገፋችሁ ማክሎቬንታር ዲካባያ 3 ሰዎች ሕይወት ላይ ያለው ሰይጣን ኮቴያቸው ላይ ነው መቆጣጠሪያ ያስቀመጠው። አሁን እግዚአብሔር ይሄንን የአጋንንትን መቆጣጠሪያ በጌታ በኢየሱስ ስም አሁን አፈርሳለሁ። አሁን አፈርሳለሁ። ወራዲያላ ባህያ ያው የስፍራ እንዳላችሁ ይታወቃል። ምን አይነት ሕይወት እንደምትኖሩ ይታወቃል።
በምን አይነት መንገድ ውስጥ እንዳላችሁ፣ ምን እንደምትሰሩ፣ ማን ቤት ውስጥ እንዳላችሁ፣ ማን መስሪያ ቤት ውስጥ እንዳላችሁ አጋንንት ያስቀመጠው መቆጣጠሪያ ዛሬ ከእግራችሁ ላይ ተነቀለ። ይኸው አንዳንድ ሰው ዛሬ ምንድን ነው ያልተሳካልኝ? ዛሬ እንዴት ነው? ለምንድን ነው እንደዚህ የተበላሸብኝ? እንዴት ሆነ? ይሄ ነገር እኮ ጀምሬዋለሁ፣ አግሪመንት አድርጌያለሁ፣ ዲልመንት አድርጌያለሁ፣ ጨርሼዋለሁ፣ ጉዳዩ አልቋል እኮ ለምን ፌል አደረገ? አጋንንት እናንተ እግር ላይ ያስቀመጠው መቆጣጠሪያ ነው። ዛሬ መቆጣጠሪያ በኢየሱስ ስም ፈረሰ። ኮቴያችሁ ላይ በኢየሱስ ስም የተሰራ የድግምት ጉልበት፣ የጥንቆላ ኃይል፣ የሟርተኞች ኃይል ዛሬ በጌታ በኢየሱስ ስም ፈረሰ። ከልጆቻችሁ ላይ ፈረሰ። አማኝ ካለ አሜን ይበለኝ እስቲ። እኔ ከሶስት ሰዎች ህይወት ላይ ነው ማየው። ከሶስት ሰዎች ህይወት ላይ ነገር ይጀምራሉ፣ ይቋረጣል። ነገር ይጀምራሉ፣ ይበላሻል። ነገር ይጀምራሉ፣ የሆነ ነገር ውስጥ ለመግባት አልቆ ጨርሰው። ነገር ግን ይሄ አጋንንት፣ ይሄ ጨለማ እላያቸው ላይ ባስቀመጠው መቆጣጠሪያ ምክንያት ነገራቸውን እየገባ ያጨናግፋል። ዛሬ ግን መንፈስ ቅዱስ እንደዚህ አለ፣ ይህንን አውሬ መትቼዋለሁ አለ። ይህንን መቆጣጠሪያ መትቼዋለሁ አለ። ይህንን ወጥመድ ሰብሬዋለሁ አለ። በጌታ በኢየሱስ ትውልድ እየተከተለ የሚሰራ የጠላት ቀንበር ይሰበር፣ የጠላት ጉልበት ይሰበር፣ የጠላት ኃይል ይመታ። ጉባኤው አሜን ይበለኝ። ይመታ። ቬላ ዲያሎቬሊያ 4 ትውልድ የተከተለ 6 ትውልድ የተከተለ 8 ትውልድ የተከተለ 10 ትውልድ ተከትሎ እየሰራ ያለ መንፈስ በጌታ በኢየሱስ ስም በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ጉባኤ ውስጥ ያውሬ በኢየሱስ ስም ተመታ። እስቲ ተመታ እያላችሁ ጻፉ። ማላባያ ተመታ ኢላጃና ባያና ባሃያ ዊሮቬንታር ዲካባያ ዣጋባሃዲያኖ ቬናስ አሁን የጨለማ ኃይል ተመቷል። አሁን የአጋንንቶች ጉልበት ተመቷል። አሁን የጠንቋዮች ማህበር ተገልብጧል። አሁን በኢየሱስ ስም መሰዊያው ደቋል። የስ አማዶቬያ ይሰማኛል። እግዚአብሔር መንፈስ ይታወቀኛል። እግዚአብሔር መንፈስ ከብዙ ሰዎች እግር ላይ እግዚአብሔር ይህንን መቆጣጠሪያ ሰብሬዋለሁ አለኝ ጌታ። ነቅዬዋለሁ አለኝ ጌታ። አንድ ሰው ከእግሮቼ ላይ ይሄ መቆጣጠሪያ ተሰበረ ይበል እስቲ። እግሮቻችሁ እንዲያረጋችሁ ጻፉ በእጆቻችሁ። እግዚአብሔር ይህንን መቆጣጠሪያ ሰብሮታል። ይህንን መቆጣጠሪያ ሰብሮታል። ጌታ ምስክሬ ነው። ያው አምላክ ምስክሬ ነው። እግዚአብሔር ምስክሬ ነው። ከብዙ ሰዎች ህይወት ላይ አይደለም እግሮቻቸው ላይ ከጉልበት በታች ያለው እግሮቻቸውን ኮቴያቸውን ያውቃል። የት ቦታ እንዳሉ፣ የት ስፍራ እንደተቀመጡ፣ ምን አይነት ህይወት እንዳላቸው ሰይጣን ያውቃል። ሳታውቁም አውቃችሁ ባለፉት ዘመናቶች ውስጥ ረግጣችሁ የተያዛችሁበት፣ ገብታችሁ መውጣት ያቃታችሁበት ዛሬ ይሄ መንፈስ ተሰበረ። ጉባኤው አሜን ይበለኝ እስቲ። እግዚአብሔር ሰብሬዋለሁ አለ። እግዚአብሔር ነቅዬዋለሁ አለ። ብዙ ሰዎች እግዚአብሔር የራሳቸውን አሻራ የእግሮቻቸውን ኮቴ እግዚአብሔር በዘይት ሲነክራ ያለው በዘይት ሲለውጣ ያለው እግዚአብሔር እንደዚህ አለ። ዳግም ኮቴያቸው ላይ ይገኝ፣ ዳግም ህይወታቸው ላይ ይገኝ፣ ዳግም ቤታቸው ላይ ይገኝ፣ ልጆቻቸው ትዳራቸው ላይ ይገኝ፣ ክፍተታቸውና ድካማቸው ላይ ይገኝ። እግዚአብሔር ይህንን መርገም ሰብሬዋለሁ አለ። የተሰበረ ይሆን፣ የተሰበረ ይሆን። ሃሌሉያ። 5 ሰዎችን አያለሁ ሰይጣን አደጋ ያዘጋጀላቸው 5 ሰዎችን አያለሁ። በዚህ ሳምንት መጨረሻ 2 ቀን ነው። በዚህ 2 ቀን መጨረሻ እግዚአብሔር ምስክሬ ነው፣ ሰይጣን ያዘጋጀውን አደጋ እግዚአብሔር አንስቼዋለሁ። ማላፋኒያሳ በሌላ ነገር አሸንፋኛለች፣ በሌላ ነገር ወጥታለች። እግዚአብሔር ግን ዛሬ ምሽት እንደዚህ አለ፣ ይህንን አደጋ ያዘጋጀውን ጨለማ ከነወጥመዱ ሰብሬዋለሁ አለ። እስቲ ተሰበረ። አደጋ ተነቀለ፣ ከመንገዴ ላይ ተነቀለ። ይኸው ጉዞ ያላቸውን ሰዎች አያለሁ።
የሚቀጥለው ሳምንት ትራቭል ለማድረግ ለመውጣት የት ሀገር እንደሆነ አላውቅም። ነገር ግን ለመውጣት ትራቭል ለማድረግ የተዘጋጁ ሰዎች ማን እንደሆነ አላውቅም። ከቤተሰብ ጋር ከትዳር ቫኬሽን ይሁን የገበያ ንግድ ይሁን አላውቅም። አይዶን ነው ብዙ የተዘጋጁ ሻንጣ የተዘጋጀ አያለው። መንፈስ ቅዱስ ያሳየኛል። ትራቭል ሊያደርጉ ነው። ሰይጣን በእነዚህ ሰዎች ሕይወት ላይ ያዘጋጀውን አደጋ እግዚአብሔር ገልብጬዋለሁ አለኝ። ሃሌሉያ! እስቲ እግዚአብሔር አንስቶልኛል። ከቤተሰቦቻችሁ ላይ ተነሳ፣ ከቤታችሁ ላይ ተነሳ፣ ከትዳራችሁ ላይ ተነሳ። ጉባኤው አሜን ይበለኛ። አጃጃጃያ በጌታ በኢየሱስ ስም ሰይጣን ሳይቀድም እኔ ቀድሜ በኢየሱስ ስም አፍርሻለሁ። እኔ ቀድሜ በኢየሱስ ስም አፍርሻለሁ። እናንተ አትቀልዱ። የምሬ ነው ማውራው። እግዚአብሔር አደጋውን አንስቶታል። እግዚአብሔር በእናንተ ሕይወት ላይ ያለውን አደጋ አንስቶታል። አደጋ ነው ማየው። ብዙ ሰዎች ለትራቭል ለስራ ይሁን ለመውጣት እየተንቀሳቀሰ ያለ እግራ ያለው ነገር ግን ሰይጣን ቀድሞ እናንተ ሕይወት ላይ አውቆ ያዘጋጀውን ወጥመድ እግዚአብሔር ብድግ አርጎታል። እግዚአብሔር ብድግ አርጎታል። ሃሌሉያ! እስቲ ጠላቴ ተቀድሟል እያላችሁ ጻፉ። እስቲ ተቀድሟል፣ ጠላቴ ተቀድሟል፣ ተቀድሟል ጠላቴ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ቀድሞልሃል። እግዚአብሔር ቀድሞልሻል። እግዚአብሔር ቀድሞላችኋል። ለልጆቻችሁ ቀድመዋል። ለቤታችሁ ቀድመዋል። ለትዳራችሁ ቀድመዋል። ለእያንዳንዳችሁ ጉዳይ እግዚአብሔር ቀድመዋል። ቅድም ያልኩትን እግዚአብሔር ሰብሮታል። አሜን፣ ሃሌሉያ! ከእግሮቻችሁ ላይ ዱካችሁን እየተከተለ ነገራችሁን የሚያጨናግፈውን መንፈስ እግዚአብሔር አምላክ ሰብሮታል፣ ሰብሮታል። አማላዲያኖያ እግዚአብሔር ሰብሮታል። ሰብሬዋለሁ አለኛ። አንዳንዶች ምልክት ያያሉ፣ አንዳንዶች ሆነው ያያሉ፣ አንዳንዶች እጃቸውን ይጭናሉ። እግዚአብሔር ከዚህ ምሽት ጀምሮ ሰብሬዋለሁ አለ፣ ሰብሬዋለሁ አለ። የዘመናት ጠንቋይ የተገለበጠ ይሁን። ይኸው ታዋቂ ጠንቋዮች የተገለበጡ ይሁኑ። ታዋቂ ደጋሚዎች የተገለበጡ ይሁኑ። በጌታ በኢየሱስ ስም የተገለበጡ ይሁኑ። ሃሌሉያ! ስራዬ የጨለማውን ስራ ማፍረስ ነው። አፈርሳለሁ። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለጌታ ይሁን። ሁሉም ሰው በዚህ 30 ምናምን ሰው አያለው። እግዚአብሔር ዘመናችሁን ይባርክ። ባለፈው ሳምንት ስላልነበርኩ ነው በውስጥ የጻፋችሁልኝ። እግዚአብሔር አብዝቶ ይባርካችሁ። አንዳንድ ጉዳዮች ምክንያት ነው መግባት ያልቻልኩት። እግዚአብሔር ለዘላለም የተባረከ ይሁን። ነገር ግን እግዚአብሔር ቃል ሰጥቶኛል። በጣም ረጅም ሰዓት አልቆይም። 5-6 ደቂቃ ነው የምቆየው። እስቲ ቶሎ በሉና እንደዚህ ብላችሁ ጻፉልኝ። የእግዚአብሔር ጥሪ ዛሬ ይደርሰኛል በሉ። ጥሪ የሚጠራ ሰው አለ ዛሬ። ለፈውስ የሚጠራ ሰው፣ ለበረከት የሚጠራ ሰው፣ እግዚአብሔር አንድ ነገር ሊያደርግለት የሚጠራ ሰው፣ ጥሪ የሚደርሰው ሰው አለ። ላላዳላላያ ዛሬ ጥሪ የሚደርሳቸው ብዙ ሰዎች አሉ አለኝ ጌታ። ጥሪ ይደርሳቸዋል። ከትግል ያቆማሉ፣ ከበሽታ ነፃ ይወጣሉ፣ ከጠላቶቻቸው ኃይል ነፃ ይወጣሉ። እግዚአብሔር ጥሪ ያደርሳሉ አለኝ። አላዳላባያ አንተ ተናገር፣ በሕይወታቸው ላይ የሚሆን ነገር አለ አለኝ። አንተ ስበክ፣ እኔ በሕይወታቸው ላይ የማደርገው ነገር አለ አለኝ። ይባላዲያሎቤያ ጥሪ የሚደርሳቸዋል። እስቲ የእግዚአብሔር ጥሪ ይደርሰኛል ያላችሁ ጻፉ። የእግዚአብሔር ጥሪ በጣም አጭር ደቂቃ ነው የምቆየው። በዚህ አጭር ደቂቃ ውስጥ እግዚአብሔርን ቃል አካፍዬ መንፈስ ቅዱስ እንደመራኝ ጸልያለሁ። ያው አምላክ ምስክሬ ነው። ቃሉን ከኔ ጋር ተስማምታችሁ ከተቀበላችሁ መልእክቱ ያለው ቃል ውስጥ ነው። ከዛ በኋላ ለኮንፈርሜሽን በቃ ለማጽናት ብቻ ነው የምጸልየው። ያው አምላክ ምስክሬ ነው። ሌላ ቦታ ምናምን ሄደ ይጠበቅባችሁ። የጊዜውን ቃል እግዚአብሔር ሰጥቶኛል። በዚህ የጊዜ ቃል ውስጥ ደግሞ እግዚአብሔር አምላክ ታምራትን ያደርጋል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። መጽሐፎቻችሁን አውጡና እግዚአብሔርን ቃል አብረን እናያለን። አንደኛ ነገሥት ምዕራፍ 18 ላይ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ክብር ለጌታ ይሁን። ኤልያስም በፊት የቆምኩት ሁሉን የሚገዛ ጌታ እግዚአብሔር ዛሬ በአካብ በእርግጥ እገለጣለሁ አለ። ዛሬ በአካብ ፊት በእርግጥ እገለጣለሁ አለ። ስለዚህ አብድዮ ሄደ፣ ይህንን ለአካብ ነገረው። አካብም ኤልያስን ለማግኘት ሄደ።
ኤልያስም ባየው ጊዜ እስራኤልን የምታውቅ አንተ ነህን አለው። እስራኤልን የምታውቅ አንተ ነህን አለው። ኤልያስም መልሶ እንዲህ አለ፣ አንተና የአባት ቤት እንጂ እኔ እስራኤልን አላወቅኩም። የእግዚአብሔርን ትእዛዝ ተዋችሁ፣ እነ በዓልን ተከተላችሁ። አሁንም ሕዝቡ በቀርሜሎስ ተራራ እንዲገኝ ለመላው እስራኤል ጥሪ አድርግ፣ ለመላው እስራኤል ጥሪ አድርግ። ጌታ ትላንትና ያለፉት ቀናቶች እንደዚህ ብሎ ተናገረኝ። ጥሪ አድርግላቸው። ብዙ ሰዎች ነፃ ይወጣሉ አለ። ብዙ ሰዎች ይፈወሳሉ አለ። ብዙ ሰዎችን እባርካለሁ አለ። ብዙ ሰዎችን ከወደቁበት አነሳለሁ አለ። አነሳዋለሁ አለ። አላባንያ ሳፓሪያ አንተ ብቻ ጥሪ አድርጋለኝ። ሃሌሉያ። እስቲ ጥሪ ይደርሰኛል እያላችሁ ጻፉ እስቲ። ሃሌሉያ። ማክሎቬንታ ወዳጅ ተጠርቶ አንተ ቀርተሃል። ማክሎቬንታ ብዙ ሰዎች ሲጎበኝ አንተ ግን ቆመሃል። ዛሬ ግን ጥሪ ይደርሳል። ልትጎበኝ ጥሪ ይደርሳል። ሃሌሉያ። ከዛ እንደዚህ ይላል፣ ጥሪ ያድርግላቸዋል። ከኤልዛቤል ማዕድ የሚቀበሉትን 450ንም የበዓልን ነቢያት 400ንም የአሼር ነቢያት እነሱንም ጥሪ ያድርግላቸውና አምጣቸዋል። ዛሬ ከነ ችግር ነው እግዚአብሔር ጋር የምትመጣው። ከነ ህይወት ችግር፣ ከነ ቤት ችግር፣ ካለበት መከራ ጋር ወደ እግዚአብሔር ጥሪ፣ እግዚአብሔር ወደ አዘጋጀው ስፍራ አላዶላ ባንያናና ባያ አንድ ሰው እግዚአብሔር ወደ አዘጋጀው ስፍራ ይመጣል። እግዚአብሔር ጥሪ ወደ አወጣለት ስፍራ ይመጣል። አንድ ሰው እጆቹን እንደዚህ ያደረገ እግዚአብሔር ጥሪ ደርሶኛል ይበል እስቲ። የእግዚአብሔር ጥሪ ደርሶኛል። ዛሬ ትጠሪያለሽ በኢየሱስ። ኢየሱስ ለዘላለም ጌታ ነው። እነዚህን 400 ነቢያቶችን አምጣቸዋለሁ። ስለዚህ አካብ በመላው እስራኤል ጥሪ ያደረገ፣ ነቢያቱን በቀርሜሎስ ተራራ ሰበሰበ። ኤልያስም በሕዝቡ ፊት ቀርቦ በሁለት ሐሳብ የምትወላውሉት እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እርሱን ተከተሉት፣ ባል አምላክ ከሆነ እርሱንም ደግሞ ተከተሉት። ለምንድን ነው በሁለት ሐሳብ የምትወላውሉት? እዚህ ያላችሁ፣ በዚህ ጉባኤ ውስጥ ያላችሁ፣ በዚህ ፕሮግራም ውስጥ የታደማችሁ ልባችሁን ወደ እግዚአብሔር አድርጉ። አትወላውሉ፣ አታነክሱ። እግዚአብሔር ምስክሬ ነው። በዚህ ቃል ብቻ ነገራችሁ ይሰራል። በዚህ ቃል እግዚአብሔር ታሪካችሁን ይለውጣል። እስቲ አልወላውልም፣ አላነክስም፣ እግዚአብሔር የተናገረኝን በትክክል አደምጣለሁ፣ ሕይወቴ ላይ ይሆናል እያላችሁ ጻፉ። እስቲ ተናገሩ። ላችሁ ላይ እግዚአብሔር ምስክሬ ነው። በምትናገሩበት በዚህ ጊዜ በሁለት ሐሳብ ሆናችሁ አይደለም፣ በሚያነክስ ሐሳብ፣ በሚወላውል ሐሳብ ውስጥ ሆናችሁ ሳይሆን እንድሰሙኝ የምፈልገው ማሎቬን ታርዲካባያ የሚናገረው ቃል በሕይወቴ ላይ ይሰራል። እግዚአብሔርን አምነዋለሁ። እግዚአብሔር ዛሬ ይጎበኘኛል በሉ እስቲ። ሃሌሉያ ሃሌላ ካባያ ጻፉ። እግዚአብሔር ዛሬ ይጎበኘኛል እያላችሁ በጥሪው ይጎበኘኛል። ነፃ ሊያወጣ ነው። አይዞ ነፃ ሊያወጣሽ ነው። ከዛ እንደዚህ አለ፣ በመላው ጥሪ ያደረገ፣ ነቢያቱንም በቀርሜሎስ ተራራ ሰበሰበ። ኤልያስም በሕዝቡ ፊት ቀርቦ በሁለት ሐሳብ የምትወላውሉት እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እርሱን ተከተሉት፣ አሊያም በዓል አምላክ ከሆነ እርሱን ተከተሉት አለ። ሕዝቡ ቀን አንዲት ቃል አልተነፈሰም። ከዚያም ኤልያስ እንዲህ አላቸው፣ ከእግዚአብሔር ነቢያት የተረፍኩት እኔ ብቻ ነኝ። በዓል ግን 400 ነቢያት አሉት። 2 ወይፈኖችን ስጡን፣ እነርሱን አንዱን መርጠው ይውሰዱ፣ በየብልቱም ቆራርጠው በእንጨቱ ላይ ያኑሩት፣ ግን እሳት አያንድዱበት። እኔ 2ኛውን ወይፈን አዘጋጃለሁ፣ በእንጨትም ላይ ያኖረዋለሁ፣ እሳትም አላነድበትም። ከዚያም እናንተም የአምላካችሁን ስም ትጠራላችሁ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ ሰምቶ በእሳት የሚመልስ እሱ እውነተኛ አምላክ ይባላል። ተወራርዳችሁ የቆያችሁ ሰዎች፣ ተወራርዳችሁ የመጣችሁ ሰዎች፣ ዛሬ ላይ የቆማችሁ ሰዎች፣ እግዚአብሔር ዛሬ የተወራረዳችሁበትን ክርክር ያሸንፋል። የተወራረዳችሁበትን ክርክራችሁን ያሸንፋል። እግዚአብሔር ያሸንፍላችኋል። እስቲ የተወራረደ ሰው ካለ፣ በጤናው የተወራረደ ሰው፣ በቤቱ ጉዳይ የተወራረደ ሰው፣ ያው በትዳሩ ጉዳይ የተወራረደ ሰው፣ በስራው የተወራረደ ሰው፣ እግዚአብሔር ዛሬ በኢየሱስ ስም ያሸንፍላችኋል። ያሸንፋል። አማኝ ካለ እግዚአብሔር ያሸንፍልኛል ይበል እስቲ። ያሸንፍልኛል። ኢየሱስ ለዘላለም ጌታ ነው።
እናንተም የአምላካችሁን የእግዚአብሔርን ስም ትጠራላችሁ፣ እኔም የአምላኬን ስም እጠራለሁ። ሰምቶ በእሳት የሚመልስ እርሱ እውነተኛ አምላክ ይባላል አለ። ከዚያም ሕዝቡ ያልከው መልካም ነው አሉ። ኤልያስም ለባለ ነቢያቶች እናንተ ብዙ ስለሆናችሁ በመጀመሪያ አንዱን ወይፈን መርጣችሁ አዘጋጁ፣ የአምላካችሁን ስም ጥሩ፣ ግን እሳት አታንድዱበት አላቸው። የእነሱን አላወራ፣ ያው አምላክ ምስክሬ ነው፣ ጌታ ኢየሱስ ምስክሬ ነው። ይው 1 2 3 4 5 ጠንቋይ ዙሪያን ከቦ እያስጨነቀ ነው። አንተ ብቻ ነው ያለው። ጌታ መንፈስ ቅዱስ እንደዚህ ብሎኛል፣ እነዚህን ጠንቋዮች ከዙሪያ ላይ በትነዋለሁ አለኝ ጌታ። እነዚህን ደጋሚዎች ይው ብቻውን ነው የጠራቸው። 400 የሚያሉ ነቢያቶች አሉ፣ የባል ጠንቋዮች አሉ። ማጋባባባያ ይው ስፍራ መልቀቅ፣ ይው ቦታ መልቀቅ በፍጹም አይሆንም። ይው እያየው ነው የምናገረው። ስፍራ ሊለቁ ያሉ ብዙ ሰዎችን አያለው። እግዚአብሔር ግን እንደዚህ አለኝ፣ ስፍራ ይለቁም አለኝ ጌታ። ቦታ ይለቁም አለኝ ጌታ። ስፍራና ቦታ ይለቁም አለኝ ጌታ። ማራዳላ ባህያ ወዳጄ ስፍራ አትለቅም፣ ወይቴ ስፍራ አትለቂም። በኢየሱስ በጠላቶችሽ ኃይል፣ በበሽታ ብዛት፣ በጠንቋዮች ጦርነት፣ በደጋሚዎች ውጊያ እግዚአብሔር ስፍራ አይለቁም አለኝ ጌታ። እስቲ አናማኝ ካለ ስፍራ አለቅም እያለ ይጻፍ። ሃሌሉያ። ክብር ለጌታ ይሁን። ከዛን እነሱ የራሳቸውን መንገድ ተጠቀሙ፣ ነገር ግን አልሰራም። ወደ ታች ክፍሉን ሄዳችሁ ስታነቡ ከዚያም ኤልያስ ህዝቡን ሰበሰበ፣ ወደ እሱ ቀረቡ። ህዝቡ ሁሉ ወደ እሱ በቀረበ ጊዜ እርሱም ፈርሶ የነበረውን የእግዚአብሔርን መሠዊያ ሰራ ይላል። ፈርሶ የነበረውን የእግዚአብሔርን መሠዊያ ሰራ። ከዛ በኋላ ስም እስራኤል ይባላል ተብሎ የእግዚአብሔር ቃል በመጣለት በያዕቆብ ልጆች ነገድ ቁጥር ልክ 12 ድንጋዮችን ወስዶ በድንጋዮቹ ለእግዚአብሔር ስም መሠዊያን ሰራ። በመሠዊያውም ዙሪያ 2 ቁና እህል የሚይዝ ጉድጓድ ቆፈረ፣ እንጨቱንም ረበረበ። የወይፈኑንም ሥጋ በየብልቱ ቆራርጦ በእንጨቱ ላይ አኖረው። ከዚያም ውሃ በ4 ጋን ሞልታችሁ በመሠዊያው እንጨት ላይ አፍስሱት አላቸው። ይኸው አሁን ሊታይ ነው። የእግዚአብሔር እጅ ሊታይ ነው። የእግዚአብሔር ክብር ሊታይ ነው። አሁን በቆፈራችሁት ጉድጓድ ላይ መልሳችሁ ውሃ አፍሷል። ምን ያህል እግዚአብሔር እንደሚሰራ፣ ምን ያህል እግዚአብሔር ሕይወት ላይ እንደሚመጣ እግዚአብሔር ዛሬ ምሽት በኢየሱስ ስም ያሳያቸዋል። እግዚአብሔር ዛሬ ምሽት ያሳያቸዋል። ነገሬ ከእጄ ርቋል ለሚል ሰው፣ ሕይወቴ ተበላሽቷል ለሚል ሰው፣ ታጥሬያለሁ ለሚል ሰው እግዚአብሔር ዛሬ ቀርቦ የኔና የናንተን ጉዳይ ይሰራል። ያንቺና ያንተን ጉዳይ እግዚአብሔር ይሰራል። አማኝ ካለ እግዚአብሔር የኔን ጉዳይ ይሰራል ይበል እስቲ። ማን ነው የሚቀበለኝ? ዛሬ እግዚአብሔር ምስክሬ ነው። እግዚአብሔር ጥሪ የሚደርሳቸው ሰዎች ለሚያምኑ ሰዎች ናቸው። ለሚያምኑ ሰዎች እግዚአብሔር ጥሪ ዛሬ ይመጣላቸዋል። እግዚአብሔር ምስክሬ ነው። በቃሉ ዛሬ ነገሮቻችሁን ሁሉ እግዚአብሔር ይለውጣል። ክብር ለጌታ ይሁን። ከዛን በእንጨቱ ላይ አፍሱት አላቸው። ደግሞም እንደገና ጨምሩበት አላቸው። እነርሱም ጨመሩበት። ሶስተኛውንም ጨምሩበት ሲል አዘዛቸው። እነሱም ለሶስተኛ ጊዜ ጨመሩት። ውሃውን በመሠዊያ ዙሪያ ላይ ፈሰሰ፣ ጉድጓዱ ሞላ። የሰርክ መሥዋዕት በሚቀርብበት ጊዜ ኤልያስ በመሠዊያው ቦታ ላይ ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የይስሐቅ አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ መሆንን እኔም የአንተ አገልጋይ መሆኔን ይህ ሁሉ በትእዛዝ እንዳደረግኩ ዛሬ ይታወቅ ዘንድ ይህ ሁሉ ያደረግኩት በትእዛዝ እንደሆነ ይታወቅ ዘንድ ዛሬ በኢየሱስ ዛሬ በጌታ በኢየሱስ የእግዚአብሔር እጅ ትቀድምላችኋለች። ሃሌሉያ! የእግዚአብሔር እጅ ይቀድምልኛል በሉ እስቲ። ሃሌሉያ! እኔ በእግዚአብሔር ታዝዤ የመጣው መልእክተኛ ነኝ። ጌታ እንደዚህ ብሎኛል። ዛሬ ለብዙ ሰዎች ጥሪ ይደርሳቸዋል። ካሉበት ስርዓት እፈታቸዋለሁ አለ። እውነተኛ አገልጋይ መሆነ ይታወቅ ዘንድ ይህም ደግሞ የማደርገው በአንተ ትእዛዝና ስርዓት ውስጥ እንደሆነ ይታወቅ ዘንድ እባክህ ስማኝ ብሎ ወደ እግዚአብሔር ተጣራ። ከዚያም የእግዚአብሔር እሳት ወርዳ መስዋዕቱንም እንጨቱንም ድንጋዩንም አፈሩንም ፈጽሞ በላች ይላል። በጉድጓድ ውስጥ ያለውን ውሃ ላሰች ይላል። ቀጣይ ዘመን ላይ ጠንቋይ አይሰራም። ቀጣይ ሕይወትሽ ላይ ደጋሚ አይሰራም።
እግዚአብሔር የደጋሚዎችን እጅ እግዚአብሔር ሰብሬያለሁ አለ። እስቲ ተሰብሯል። ይኸው ቀጣይ ቀናችሁ ላይ እግዚአብሔር አምላክ እንደዚህ ብሎ ተናገረኝ። ደጋሚዎች የማይሰሩበት፣ መናፍስቶች የማይሰሩበት፣ ጠንቋዮች የማይሰሩበት እግዚአብሔር ቀጣይ ጊዜ የድል ነው አለኝ። ሃሌሉያ። ክብር ለጌታ ይሁን። ይኸው ቀጣይ እንዳይሰራ አድርጎ ነው እግዚአብሔር የሚመታው። ቀጣይ እንዳይንቀሳቀስ አድርጎ እግዚአብሔር ያደርቀዋል። ክፉዎችን ያደርቃል እግዚአብሔር፣ መተተኞችን ያደርቃል፣ ረጋሚዎችን ያደርቃል። ማኮቫንታ አሳፍሮ እግዚአብሔር ይመልሳል። ሃሌሉያ። ከዛ በኋላ እንዲህ ይላል፣ ጨርሻለሁ። ሕዝቡ ሁሉ ይህንን ሲያይ በግንባራቸው ተደፍተው አምላካቸውን እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አሉ። ከዚያም ኤልያስ የባል ነቢያትን ያዛቸውን አንድም ሰው እንዳያመልጥ ሲል አዘዘ። ሕዝቡ ያዟቸው፣ ኤልያስም ወደ ቂሶን ወንዝ አውርዶ አሳረዳቸው ይላል። ከነ መከራ በኢየሱስ ስም አትቀጥልም። ከነ ችግርሽ አትቀጥይም። ይኸው እግዚአብሔር ጥሪ ጋር ስትመጣ ከነ ችግርህ ጎብጠ መጥተሃል። ከነ ችግርሽ ከነ ጥያቄሽ ጎብጠሽ መጥተሻል። እግዚአብሔር ግን እንደዚህ አለ፣ እንደዚሁ አትመለሱም አለ። እንደዚሁ አትመለሱም አለ። እስቲ ከዚህ ላይፍ ውስጥ እግዚአብሔር ሳይነካል፣ እግዚአብሔር አንድም ሰው ሳይነካ ማንም ሰው ከዚህ ላይፍ የሚወጣ የለም። እግዚአብሔር ብዙዎቻችሁን ይጎበኛል። እግዚአብሔር ብዙዎቻችሁን በኢየሱስ ስም ያነሳል። የብዙዎችን ወገብ እግዚአብሔር ያቃናል። የብዙዎችን እንባ እግዚአብሔር ያብሳል። የብዙዎችን ጨለማ እግዚአብሔር ይገፈዋል። ሃሌሉያ። ከነ ችግራቸው ወጡ፣ ከነ ጠላቶቻቸው ወጡ፣ ከነ አስጨነቋቸው ወጡ። ወደዚህ ወደ እግዚአብሔር ስፍራ ወጡ፣ ጥሪ ደርሷቸው። ነገር ግን ሲመለሱ አሎቬንታር ዲካባያ ጠላቶቻቸው ታርደው፣ ጠላቶቻቸው ተመተው፣ ጠላቶቻቸው በኢየሱስ ስም ወደ ኋላ ቀርተው እንደተመለሱ ዛሬ እግዚአብሔር እንደዚህ ብሎኛል፣ ከዚህ ላይፍ ውስጥ ሳይጎበኙ የሚወጡ ሰዎች የሉም አለኝ ጌታ። እኔ ነኝ የሚል ካለ አሜን። እስቲ አንድ ሰው እኔ ነኝ እያለ ይጻፍ እስቲ። ሃሌሉያ። እግዚአብሔር ምስክሬ ነው። ብዙ ሰዎችን እግዚአብሔር ዛሬ ይጎበኛል። እግዚአብሔር ታማኝ ነው ወገኖች፣ እግዚአብሔር ታማኝ ነው። የተናገረውን እግዚአብሔር ይፈጽማል። በጣም መንፈስ ቅዱስ የገለጠልኝን ሐሳብ ቶሎ ልናገርና ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ክብር ለጌታ ይሁን። በጣም ውስጤ ደስ አለኝ። ለምንድን ነው መሰላችሁ ደስ ያለኝ? እግዚአብሔር ጥሪ ሲያመጣ የመጀመሪያው በእናንተ ሕይወት ላይ ያለውን ጨለማ ገፎት ለማዋረድ ነው። ሁለተኛው ደግሞ ጠላቶቻችሁን ለማዋረድ፣ ሰይጣንን ለማዋረድ፣ ያታገላችሁን ከእናንተ ሕይወት ላይ ለማንሳት ይገፈፋል ዛሬ። ሃሌሉያ። ይገፈፍልኛል እያላችሁ ጻፉ። ሕዝቡ የሳተበት ዘመን ነው። ሕዝቡ የባዕልን ነቢያቶች ጣዖቶችን እያመለከበት ያለበት ዘመን ነው እና ኤልያስ በመጣበት ዘመን ከሰማይም ከምድርም ምንም አይነት ምንጭ እንዳይኖር ዘጋ ይላል እግዚአብሔር ቃል። መጣና ኤልያስ ዘጋ። ከአፌ ቃል በስተቀር በሚቀጥሉት ዓመታቶች ዝናብም ሆነ ደመናም አታዩም አለ። ምድሪቷ እጅግ በጣም ደረቀች። የሚገርመኝ ነገር ኤልያስ ዘግቶ ከሄደ በኋላ አንድም ሰው፣ አንድም ጠንቋይ፣ አንድም የጨለማ ኃይላቶች ሊከፍቱ አልቻሉ። ምንጫቸውን ሊያገኙ አልቻሉ። ምድሪቷ በድርቅ ተመታች። ከላይ በድርቅ ከታች በድርቅ ተመታ። አሁን መፈናፈኛ የለም። የተዘጋው በእግዚአብሔር ቃል ነው። የተዘጋው በእግዚአብሔር ቃል ነው። ሃሌሉያ። ዛሬ በጌታ በኢየሱስ እግዚአብሔር የእናንተን ጉዳይ በቃል ይከፍታል። ደጋሚ የዘጋውን በኢየሱስ ስም እግዚአብሔር ይከፍተዋል። አሁን ምድሪቷ በጣም ችግር ውስጥ ገባች። ባለፉት ዓመታቶች በጣም እጅግ ውጥረት ውስጥ ገቡ እና እግዚአብሔር ከ3 ዓመት በኋላ ኤልያስ ወዳለበት ስፍራ መጣና እንደዚህ አለው፣ ሂድና ለአካብ ተገለጥለታል። ሕዝቡ ተራቋል። የተከተለው ጠንቋይ፣ የተከተለው ደጋሚ እንደማያወጣው አወቀ። እግዚአብሔር ተመለከተ እነዚህ 3 ዓመታት እና ሄደና ምን አደረገ? ለአካብ ተገለጠለትና ሂድና ለአካብ ተገለጥለት፣ በሚቀጥሉት ቀናቶች ዝናብ በምድሪቷ ላይ ጥላለሁ። ነገር ግን በዚህ ሁሉ ሁኔታ ውስጥ ሆነው ግን
አንድ ነገር ታደርጋለህ። ወደ እኔ ስፍራ ጥሪ ይጥራቸዋል። ወደ እኔ ስፍራ ጥሪ ያደርስላቸዋል። ማክሎቬን ታርዲካባያ በተለያየ ሁኔታ ውስጥ ላላችሁ ባለፉት ዓመታቶች ውስጥ በሕይወታችሁ ላይ ምንም ነገር የሌለ ቃል ትሰማላችሁ። የእግዚአብሔር ቃል በእናንተ ሕይወት ይመጣል። ነገር ግን ጠብ ያለ ነገር የሌለ ዛሬ በእግዚአብሔር ቃል ሕይወታችሁ ይከፈታል። በእግዚአብሔር ቃል ስራችሁ ይከፈታል። በእግዚአብሔር ቃል ታሪካችሁ ይለወጣል። አሁን ኤልያስ መጣና ለአብድዮ ተገለጠለትና ሂድና ለጌታ እንደተገለጥኩና እንደመጣው ንገረው ብሎ ነገረው እና አብድዮም ሄደ እንደተባለው ለአካብ ነገረው። አካብ ሊገናኘው ወጣ ይላል። ልክ ለመገናኘት ሲወጡ አካብ ኤልያስን እንደዚህ አለው፣ አንተ ነህ እስራኤልን የምታውክ፣ እስራኤልን ያስጨነቅ አንተ ነህ። ህዝቡ ተጎሳቅሏል። ህዝቡ ተርቧል። ህዝቡ በድርቅ ተመቷል። ህዝቡ ረሃብ ውስጥ ነው ያለው። ህዝቡ በጣም ውጥረት ውስጥ ነው ያለው። በዚህ ሁሉ ሁኔታ ውስጥ ነው ማግሎቬን ታርዲካባያ የሚራራ አምላክ ነው። በቅጣት ውስጥ እንኳን ቢሆኑ እግዚአብሔር ራርቶላቸው መጣ። ሃሌሉያ። ከዛ መጣ፣ አንተ ነህ ህዝቡን ያወክብህ፣ ህዝቡን ያሳትከው አንተ ነህ። ኖ እኔ አይደለሁም አለ። ህዝቡን ያሳትከው አንተና ቤትህ ነው አለ። አያችሁ፣ መንገድ ያስለቀቃችሁ ጠላት ነው። ስፍራ ያሳጣችሁ ጠላት ነው። በብዙ አይነት ህይወታችሁ እንዲበተን ያደረገው ጠላት ነው። ነገሮቻችሁ መሬት እንዳይረግጥ ፍሬያማ እንዳትሆኑ ያደረገው ጠላት ነው። ዛሬ በኢየሱስ ስም ባለበት ምንጩ ይደርቃል። አሜን ይበለኝ አንድ ሰው። ባለበት ምንጩ ይደርቃል። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። አምላኬ እግዚአብሔር ታማኝ ነው። ከዛ ምን አደረገ? አንተና የአባት ቤት ናችሁ እንጂ እኔ እስራኤልን አላወቅኩም አለ። ስለዚህ አሁንም አንድ ነገር አድርጓል። ህዝቡን ሁሉ ሰብስብልኝ፣ እንደገናም ደግሞ እናንተ የምታመልኩትን የበዓል ነቢያቶችን ሁሉ ሰብስብልኝ። ጣዖቶችን ይዘናል። ወደ እግዚአብሔር ስፍራ ወደ ቀርሜሎስ ተራራ ይዘውጣል። አማሎቬን ታርዲካባያ ዛሬ ህዝቡ ከነችግሩ ወጥቶ ከነችግሩ እንዳልተመለሰ እግዚአብሔር በእናንተ ህይወት ላይ የትኛውንም ትግል የትኛውንም ጨለማ እግዚአብሔር ከዚህ ሰዓት ጀምሮ በኢየሱስ ስም ይነቅለዋል። እየተቀበለኝ ያለው ሰው አለ። እየሰማኝ ያለ ሰው አለ። የምናገረው ነገር የገባው ሰው አለ። እግዚአብሔር እየተናገረኝ ያለው ለኔ ነው የሚል ሰው አለ። ዛሬ ያው መምላክ ምስክሬ ነው። በዚህ ሰዓት የብዙ ሰዎች ነገር ዛሬ ተፈቷል። የብዙ ሰዎች ነገር ዛሬ ተፈቷል። ተው፣ ይሄንን እንደዚህ ዙሪያህን ተው። ከእግዚአብሔር ጋር መጣበቅ ያዋጣል። ከእግዚአብሔር ጋር ህብረት ማድረግ ያዋጣል። ወዳጄ ለብዙ ዘመን ተበልታል። ለብዙ ዘመን ማክሎቬንታ አልቅሰሻል። ለብዙ ዘመን ወደ ኋላ ስፍራ ለቀሻል። ለብዙ ዘመን ተጨንቀሻል። ዛሬ ግን ጥሪ ደርሶሻል። ዛሬ ግን ጥሪ በደረሰሽ ሰዓት ላይ ከእግዚአብሔር ጋር ስትስማሚ እግዚአብሔር ያንቺን ጉዳይ በኢየሱስ ስም ይለውጠዋል። ያንቺን ታሪክ እግዚአብሔር ይለውጠዋል። ወዳጄ እኔ ከሰው ብዛት ችግር የለብኝ። ከሰው ብዛት አይደለም። እግዚአብሔር ፍሬያማ የሚሆኑ ሰዎችን ግን እያሳየኝ ነው። ፍሬያማ የሚሆኑ ሰዎች። ስንት ዘመን እግዚአብሔርን ቃል ሰምታል። ስንት ዘመን ትንቢት ሰምተሻል። ስንት ዘመን ጸልያል። ነገር ግን ፈቀቅ አልልም ያለ ነገር፣ እልፍ አልልም ያለ ነገር ዛሬ በእግዚአብሔር ኃይል እልፍ ይልላችኋል። በኢየሱስ ስም ፈቀቅ ይላል። ከዛን ሄደና አካብ ለሕዝቡ ጥሪ ያደረገ። ኑ አላቸው። ኤልያስ ፈልጓቸዋል። እግዚአብሔር ፈልጓቸዋል። ኑ ወደ ቀርሜሎስ ተራራ አላቸው። ወደዚህ ተራራ ላይ እግዚአብሔር ጥሪ አምጥቶላችኋል አላቸው። ከዛ እነሱም ብቻ አይደለም፣ ህዝቡም ብቻ አይደለም። ህዝቡ ደቋል እኮ አንተ። ህዝቡ ደቋል። ህዝቡ ስቷል። ህዝቡ በጣም ችግር ውስጥ ነው ያለው። ህዝቡ የሚበላ ራሱ ከብዶታል። ምክንያቱም 3 ዓመት ሙሉ ኤልያስ ዘግቶ ሄደ። የሚከፍት ጠንቋይ የለም። ኤልያስ ዘግቶ ሄደ። የሚከፍት ደጋሚ የለም። እግዚአብሔር የዘጋውን ወዳጄ ሰው አይከፍቶ፣ ነብይ አይከፍቶ። ንገር በእግዚአብሔር ታይም ኦን ታይም እግዚአብሔር በእናንተ ህይወት ላይ ሲመጣ በሩን እግዚአብሔር ይከፍትላችሁ። ኦን ታይም እግዚአብሔር ሲመጣ ማንም በለው ዘግቶ ሄደ። ምድረ ጠንቋይ እንዴት ይክፈት? ሰማይ እንዴት ይክፈት? ምድሪቷ እንዴት ቡቃያ ታውጣ? ፍሬ እንዴት ታውጣ? ዘግቶ ሄደ። ዛሬ ጠላት የዘጋውን በር እግዚአብሔር ዛሬ ይከፍተዋል። ጠላት የዘጋብሽን በር እግዚአብሔር ይከፍተዋል። በተዘጉ ነገሮች ላይ ጸልያለሁ። አሁን በጌታ በኢየሱስም በሮች የተከፈቱ ይሁን። እግዚአብሔር ዘግቶ ሄደ። ማን ይክፈት? 3 ዓመት ሙሉ ህዝቡ በችግር። ከዛ የሚገርማችሁ ነገር ጥሪ ካደረሰላቸው በኋላ
የበዓል ነቢያቶች፣ የአሽር ነቢያቶች 200 የሚያካክሉ ሄዱ። እንደ ጀግና ነው ደረታቸውን ነፍቶ ኮፈፍሶ ነው የሚሄዱት። ከህዝቡ መካከል ህዝቡን ጎብጧል። ቤተ መቅደስ ዘግቶ ነው ያለው ህዝቡ። እግዚአብሔርን አንከተልም ብሎ በሁለት ሐሳብ እየወላወለ ነው ያለው። አሁን ወደዛ ወደ እግዚአብሔር ጥሪና ወደ እግዚአብሔር ቦታ ሲደርሱ ኤልያስ ቆመና እንደዚህ አላቸው፣ እስከ መቼ በሁለት ሐሳብ ትወላውላላችሁ? እግዚአብሔር አምላክ ከሆነ ወይ እሱን ተከተሉት፣ ባል ወይ አምላክ ከሆነ ወይ እሱን ተከተሉት። በሁለት ሐሳብ እየወላወላችሁ የምትኖሩት እስከ መቼ ነው? እያነከሳችሁ የምትኖሩት እስከ መቼ ነው? ወይ ጸሎት ያሸንፋል በሉ፣ ወይ እግዚአብሔር ያሸንፋል በሉ። ሁኔታውን የማይቀበል ትውልድ ያለ፣ ነገሩን የማይቀበል ትውልድ፣ በሽታውን የማይቀበል ትውልድ፣ መከራውን የማይቀበል ትውልድ፣ እግዚአብሔርን ቃል የሚቀበል ትውልድ ያለው እኔ ነኝ የሚል ካለ አሜን ይበለኝ እስቲ። ሰው በሁለት ሐሳብ እየወላወለን ያለው፣ በሁለት ቦታ ነው ያለው፣ በሁለት ጭንቀት ውስጥ ነው ያለው። በዓል ከዛ የውሸት ታምራት ያሳያቸዋል፣ ድራማ ያሳያቸዋል። ህዝቡን 3 ዓመት ባለፉት ዓመታቶች ውስጥ እጅግ አስጨንቋቸዋል። ህዝቡን በጣም አስጨንቋቸዋል። የሚገርማችሁ ነገር ህዝቡ ጎብጦ ነው ያለው፣ ህዝቡ ተርቦ ነው ያለው። አሁንም በሁለት ሐሳብ ነው። ኤልያስ ቀረበና ለምንድን ነው በሁለት ሐሳብ የምትወላውሉት? ለምንድን ነው እንደዚህ የምትሆኑት? የምትጨነቁት ለምንድን ነው? የአባቶቻችሁ አምላክ እያለ የጌቶች ጌታ ይሄ ቃል ይሁን ለኔና ለአንተ የተጻፈው እንድናምን ነው፣ በአንተ ህይወት ላይ እንዲሆን ነው። ዛሬ ኤልያስ የለም፣ እኔ ያለሁኝ። በጌታ በኢየሱስ እግዚአብሔር ቀንበራችሁን ከትከሻችሁ ላይ ይሰብራል። የእውነቴ ነው። እንዴት በቃ ውስጤ እንዴት እንዳለ ባሳያችሁ እግዚአብሔር ምስክሬ ነው። ሁሌ ይገርመኛል የእግዚአብሔርን ቃል ሳነብ። ለምን መሰላችሁ? እግዚአብሔር መለወጥ የሚችል አምላክ ነው፣ መቀየር የሚችል አምላክ ነው። አንተን አጎሳቅሎ እንድትኖር አይደለም እግዚአብሔር የሚፈልገው። አንቺን አጎሳቅሎ እንድትኖር አይደለም የሚፈልገው። ማውጣት ነው የሚፈልገው። ህዝቡን ለማውጣት ነው ወደዛ ተራራ ጥሪ ያደረገላቸው። እስቲ ጥሪ ደርሶኛል እያላችሁ ጻፉ። እስቲ እየሰማኝ ያለ ሰው ካለ ጥሪ ደርሶኛል እያለ ይጻፍልኝ። እስቲ ጥሪ ደርሶኛል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። የእውነቴን ነው የምላችሁ፣ ውስጤ ይዘላል። ውስጤ ወደ ላይ ነው የሚዘለው። ምክንያቱም እግዚአብሔር ጥሪ የደረሰው ሰው ነፃ የሚወጣ ሰው ነው። በሽታ ያታገላችሁ ሰዎች፣ ነገር ግን በሽታችሁን አልቀበልም። ኖ በሽታዬን አልቀበልም፣ ችግሬን አልቀበልም፣ ማጣቴን አልቀበልም፣ አሁን ያለሁበትን ስፍራ አልቀበልም። እግዚአብሔር ከዚህ ሁሉ ነገር ውስጥ ነፃ ያወጣኛል። እግዚአብሔር ይጎበኘኛል። ኖ አልቀበልም። ጠንቋይ የሚለኝን አልሰማም። ደጋሚ የሚለኝን አልሰማም። ስጋ የሚለኝን፣ የማይረባ አይምሮ የሚለኝን አልሰማም። እግዚአብሔር ነፃ ያወጣኛል የሚል ካለ አሜን አሜን። ማራዲያሎ ቬንታ። ለምን መሰላችሁ? አንዳንዶች ከሁኔታቸው ጋር ተመቻችተው ቁጭ ብለዋል። በቃ አንዳንድ ጊዜ ባይዛው ባርነት ይመቻል። ይሄ በቃ ምንድነው ስትለምዱት ችግር ይመቻል። በቃ ሁልጊዜ ታማራለ ጠዋት እየተነሳ ከዛን ህይወት በቃ እንዴት ነው? ያዕቆብ ለዚህ ነው ያዕቆብ ባርነት ተስማማው፣ ተመቻቸለት። ግን እግዚአብሔር አስቀድሞ የነገረው መልእክት አለ። እግዚአብሔር አስቀድሞ ያሳየው ትልቅ ራእይ አለ። ነገር ግን እሱ በሰው ቤት ውስጥ ባርነት ሆኖ ይኖራል። መጣና እግዚአብሔር የላባን ፊት ለወጠለት። ሃሌሉያ። ዛሬ ካለሽበት ትነሺ ዘንድ እግዚአብሔር ጥሪ ያመጣልሻል። እግዚአብሔር ጥሪ ያመጣልኛል በሉ እስቲ። ሃሌሉያ። ጥሪ አምጥቶላል ወዳጄ። ኖ በቃ 2 ዓመት አታግሎኛል፣ 3 ዓመት አታግሎኛል፣ 4 ዓመት አታግሎኛል፣ ዋጋ አስከፍሎኛል። አሁን መውጣት አለብኝ፣ አሁን መቁረጥ አለብኝ። ማነው እኔ ነኝ የሚል ካለ አሜን ይበለኝ እስቲ። ከዛ የሚገርማችሁ ነገር አሁንም ቢሆን ችግር የለም፣ አሁን አንድ ነገር እናደርጋለን አለ። እስቲ የእናንተን አምላክም የእነሱ አምላክንም እናያለን። 2 ወይፈኖች አምጡልኛል፣ 2 ወይፈኖች አምጡልኛል። አንዱን ለነሱ ስጡ፣ አንዱን ለኔ ስጡ። ከዛ በኋላ እንጨት ቆራርጠው ብልቱን ከፋፍለው ያ በቆራረጡበት እንጨት ላይ ያስቀምጡት። አሁን እኔም እንደዛም አደርጋለሁ አለ። አሁን እሳት አናነድበትም አለ። እናንተም እንደዚህ ስታረጉ እኔም እንደዚህ አደርጋለሁ አለና፣ ነገር ግን አለ በዚህ በቆራረጥነው ብልት ላይ ሰምቶ በእሳት የሚመልስ ሰምቶ ሃሌሉያ። ምን አይነት ሰው ነው? ማሎቬንታር ዲካባያ 400 የሚያህል ህዝብ አለ፣ ጠንቋይ አለ፣ ህዝቡ አለ፣
የእስራኤል ንጉሥ አክዓብ አለ። ምን ያህል በአምላኩ ቢታመን ነው? አንዳንዶቻችሁ እኮ በአምላካችሁ የምትሸማቀቁ ሰዎች ተው። ኖ እግዚአብሔር ይችላል። ሕይወትን ሊለውጥ ይችላል። በሽታን ሊለውጥ ይችላል። ላኮቬንታ እግዚአብሔር ምስክሬ ነው። መጽሐፍ እንደዚህ ይላል እኮ ያለ እኔ ምንም ልታደርጉ አትችሉም አለ። ነገር ግን ብትለምኑኝ የለመናችሁትን እሰጣችኋለሁ ካለ በኋላ ደስታችሁ ደግሞ ሙሉ ይሆናል አላቸው። ነገር ግን አለ ያለ እኔ ምንም ልታደርጉ አትችሉም አለ። ኤልያስ የመጣው በእግዚአብሔር መንፈስ ነው። ኤልያስ የመጣው በእግዚአብሔር ኃይል ነው። አንድ ሰው እስቲ ባስጨነቀኝ ጉዳይ ላይ በእግዚአብሔር ኃይል እመጣለሁ ይበል እስቲ። ባስጨነቀ ጉዳይ ላይ የእግዚአብሔር ኃይል ይመጣል። በተጨነቅበት ጉዳይ ላይ የእግዚአብሔር ኃይል ይመጣል። ግራ በተጋባበት ቦታ ላይ የእግዚአብሔር ኃይል ይመጣል። ወዳጄ አንድ ሞክር አይደለም፣ ሁለት ሞክር አይደለም እግዚአብሔር ይሰራል የምትለው ሞክር። እግዚአብሔር ተናግሮሻል፣ ሞክሪ። ፌል አደረገ፣ በር ተዘጋ፣ ነገሮች በቃ ዳውን ሆኑ፣ ወረታሽ ቁልቁል ወረዱ፣ አሽቆለቆሉ። የስ አሁንም ጸሎቴን አላቋርጥም። አምነዋለሁ፣ ጌታዬን እግዚአብሔርን አምነዋለሁ። ነገር መገለባበጥ ይችላል። ለሙታን ሕይወትን ይሰጣል። የሌለን እንዳለ አድርጎ ይጠራል። ጨለማን ይገፋል። ባህራቶችን እግዚአብሔር ይከፍላል። ማክሎቬንታር ዲካቫያ ይሄ መንፈስ አለ። በወጀብና በአውሎ ንፋስ ውስጥ መንገድ አለው። የኔ ጌታ በተጨነቁ ሰዎች ሕይወት ላይ እግዚአብሔር የደስታን ዘይት ሊያመጣ ይመጣል በኢየሱስ። አንድ ሰው በእግዚአብሔር ጉብኝት የሚደሰቱ ሰዎችን አያለሁ። እግዚአብሔር የሚያስደስታቸው ምን አይነት ጉብኝት ነው? ምን አይነት ነገር ነው በሕይወቴ ላይ ያለው? ምን አይነት ነገር መጣ የምትሉ ሰዎች አላችሁ። እንዴት አይነት ጉብኝት ቢሆን ነው እኔ የዘጋሁትን ጉዳይ እኔ የጨረስኩትን ጉዳይ እግዚአብሔር ከፈተልኝ የሚሉ ሰዎች አሉ። እረ በጌታ በኢየሱስም ይህ በእናንተ ሕይወት ላይ ሆነ። እረ በጌታ በኢየሱስም ከጠማማ ልምምድ አወጣኋችሁ። በእግዚአብሔር ቃል ላይ ትጣበቅ ዘንድ ዛሬ አጣበቅኳችሁ በኢየሱስ። ወዳጄ ሕይወትን መስራት የሚችለው እግዚአብሔር ነው። ሕይወትን መስጠት የሚችለው እግዚአብሔር ነው። የተናገረውን ቃል የሚያደርግ እግዚአብሔር ብቻ ነው። ተው በእናትህ ድራማ፣ ይህንን ፊልም ተው። እግዚአብሔር ሕይወታችሁን ከለወጠ ስር መሰረታችሁን ነው የሚለውጥ። መሰረታችሁን ነው ድጋሜ እንዳታዩት። ለዛ ነው እስራኤላውያን ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም ይላል። ይኸው እግዚአብሔር ቃል ከተናገረ አንተ አይደለም ዘራ አያየው። ያለፍክበትን መንገድ ዘራ አያየው። ልጆች አያዩትም። ትዳር አያየው። ቤተሰብ አያየው። የምታገለግለው ህዝብ አያየው። እግዚአብሔር ስር መሰረት በኢየሱስ ስም ይለውጣል። እግዚአብሔር ስርን መሰረትን ይለውጣል። እግዚአብሔር መሰረታችሁን ይለውጣል። ወዳጄ ተው በእናትህ። ዝም ብሎ እንትን አትበል። እግዚአብሔርን ቃል ስማ። የእግዚአብሔርን ቃል ተቀበለኝ። ያው አምላክ ምስክሬ ነው። እግዚአብሔር በእናንተ ሕይወት ላይ በሕያውነት ይሰራል፣ በሕያውነት ይሰራል። ማሎቬንታር ዲካባያ እኔ ይህንን የምናገረው ብዙ ሰዎች ቃል ተሸክመው ግራ የተጋቡ በሁለት ሐሳብ የሚወላውሉ እግዚአብሔር የለም እንዴ? እግዚአብሔር እኮ ጠፋ እኮ። ይኸውልህ መጽሐፍ እንደዚህ ይላል እኮ። ዳዊት መዝሙረኛው እንደዚህ አለ፣ ቆይቼ እግዚአብሔርን ደጅ ጠናዋል። የለም እኮ ስጠራው ስጮህ የለም እኮ። አይሰማኝም እንዴ? እግዚአብሔር አያዳምጠኝም እንዴ? ዳዊት እንደዚህ አላለ። ቆየው ሰው እግዚአብሔርን እየጠበቅ መልእክት ይዛል። ቆይ እግዚአብሔር ካንተ ሕይወት ላይ ያለውን ቀንበር ይነቅለዋል። ማሎቬንታ ይነቅልልሻል። አየህ አንዳንድ ሰው ዛሬ በቃ በዛሬ ሆኖ እግዚአብሔር በጊዜ ይሰራል። ዛሬ ተናግሮ አሁን መስራት ይሰራል። በጊዜውም ደግሞ የሚሆን ነገር አለ። በጊዜውና በሰዓቱ የዛሬ 2 ሳምንት ነው የተናገርኩት። ከነ ዘካርያስ ቤት ጊዜውን ጠብቆ የመጣ ትንቢት አይደለ? መልአኩ ጊዜውን ጠብቆ የመጣውን ትንቢቱን ስላላመንክ ድዳ ትሆናለህ አለው። ጊዜ በፕሮሰስ እመኑ። እንትና ትክክል አይደለም፣ የተናገረኝ ነገር ትክክል አይደለም በማለት በሚል አስተሳሰብ ሳይሆን እመኑ በጊዜ እግዚአብሔር የተናገረው። ከዛም በስፍራችሁ ሆናችሁ ጸልዩ። እግዚአብሔር ነገሩን በሙሉ ይለውጠዋል። ዛሬ እግዚአብሔር ታሪኩን በሙሉ ያስተካክለዋል። ዛሬ አተሻጥ፣ ዛሬ ያመመሽ ነው። ዛሬ በጣም ጉስቁልና ውስጥ ነው። ዛሬ አጉጣህ። ያቺ ሴት እየጎበጠች ነው እግዚአብሔር ቤት የምትሄደው። ዛሬ ቸርችም ይቀራል። እግዚአብሔር አልሰራልኝም እባክህ ተወኝ። የእግዚአብሔር ሰው የተናገርከው ምንም በሕይወቴ ላይ ጠብ ያለ ነገር የለም። እኔ እኮ አይደለሁ የምፈጽመው፣ የሚፈጽመው የሰራዊት ጌታ እግዚአብሔር ነው።
የተናገረውን ደግሞ ያደርጋል። በእናንተ ሕይወት ላይ እናገራለሁ። በእናንተ አገልግሎት ላይ እናገራለሁ። በእናንተ ሥራ ላይ እናገራለሁ። በጌታ በኢየሱስም ተአምራት ይሁን። በኢየሱስ ተአምራት ይሁን። በኢየሱስ አቤት! የእግዚአብሔር መንፈስ ክብር ለሱ ይሁንለት። የእግዚአብሔር ቃል ክብር ለሱ ይሁንለት። ጨርሻለሁ። እቺን ከጨረስኩ በኋላ እጸልያለሁ። ቆይ ትንሽ ደቂቃ ታገሱኝ። በዚያ ትደውሉ። እግዚአብሔር ዘመናችሁን ይባርክ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ከዛን እናንተም የአምላካችሁን ስም ጥሩ፣ እኔም ደግሞ የአምላኬን ስም እጠራለሁ። ሰምቶ በእሳት የሚመልስ እሱ እውነተኛ ይባላል። እሱ እውነተኛ ጌታ ይባላል። እሱ እውነተኛ አምላክ ይባላል። ከዛ በኋላ ይህንን ተነጋገሩ። አሁን ጠንቋይ ያለበት ስፍራ የጠራው ጥሪ እግዚአብሔር መሆኑን አላወቀም። ጠላቴ ስፍራ ሊለቅ ነው። ጠላትሽ ጠላት ስማ ስፍራ ልትለቅ ነው በሉት። ቦታ ልትለቅ ነው። አሁን የገባህበት ክልል፣ አሁን የገባህበት ቦታ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ነው። ህዝቡን ልትለቅ ጸልያለሁ። ህዝቡን እንድትለቅ ጸልያለሁ። ይሄ ክልል የእግዚአብሔር ክልል ነው። ይሄ ክልል የእግዚአብሔር ክልል ነው። ሃሌሉያ! ገፍቷቸው ገፍቷቸው፣ አጎብጧቸው አጉብጧቸው፣ እግዚአብሔር ወደሚገኝበት ስፍራ ወሰዳቸው። እግዚአብሔር ወዳለበት ተራራ ወሰዳቸው። አሁን እግዚአብሔር ተቀምጧል። በሉ እንግዲህ ሞክሩ አላቸው። ህዝቡ ሁሉ ተቀምጧል። ህዝቡ ሁሉ ተቀምጧል። አሁን እነዛም ነቢያቶች የአምላካቸውን ስም ይጠራሉ። ይኸው ገፍቶ 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 ጠንቋዮቹን አመጣና ሰይጣን የለም ታች ነው። ሰይጣን የለም ታች ነው። ምክንያቱም እግዚአብሔር ክልል ውስጥ አይገባማ። እግዚአብሔር ተራራ ላይ አይወጣ። አላዳና በሃያ እስቲ ጉዳይን ወደ እግዚአብሔር ይዤ መጥቻለሁ። ለጉዳይ ዛሬ ምሽት እግዚአብሔር መልሳለሁ በሉ እስቲ። ሃሌሉያ! መልሳለሁ። ሃሌሉያ! ከዛ መጣ። ከዛ በኋላ እነሱ ወይፈኑን በለቱ። አምላካቸውን መጣራት ጀመሩ። ሰውነታቸውን መቅደድ ጀመሩ። ውይ ድረስልን እያሉ መጫው ጀመሩ። ማሎ ቤንታር ዲካባያ። ነገር ግን የለም። እግዚአብሔር ጋር ስትሆን ጠላት አይመጣም። እግዚአብሔር ሲጠራ ያታገለ ለጥቂት ጊዜ ነው። ያታገለሽ ያስጨነቀሽ ለጥቂት ጊዜ ነው። እግዚአብሔር ሊጎበኝሽ ሲመጣ ዋላባንያ ሳካባያ ሳር ቅጠሉ ይተባበራል። እግዚአብሔር ስፍራ ላይ ሲወጡ ሰይጣን አብሯቸው አልወጣ። ቤት በኩል ይስሩ፣ ቤት በኩል እሳት ይምጣ፣ ቤት በኩል ጨለማ ይምጣ። ዛሬ እንደዚህ ይሆናል። እግዚአብሔር እንደዚህ ብሎኛል። ሕዝቤ ወደ እኔ ክልል ውስጥ ገብቷል። ሕዝቤ ወደ እኔ ተራራ ላይ መጥቷል። ዛሬ የብዙ ሰዎች ሕይወት ይለወጣል አለ። የብዙ ሰዎች መሠዊያ ይታደሳል አለ። ይታደሳል። እስቲ እግዚአብሔር መሠዊያዬን ያድሳል። ምን አይነት የእግዚአብሔር መንፈስ ነው ያለው! ያው አምላክ ምስክሬ ነው። መጣ ጠላት፣ ምድር ላይ ሲያታግላቸው የነበረ ጠላት፣ 3 ዓመት ከዛ በላይ ሲያስጨንቃቸው የነበረው ጠላት አሁን እግዚአብሔር የሚገኝበት ስፍራ ላይ እንዴት ይምጣ? እንዴት ይምጣ? ህዝቡ ሁሉ ይቀድ። ትላንት እኮ አጉብጧቸዋል እኮ። ትላንት በጣም ረግጧቸው ነው እየገዛ ያለው። አካብ በለው፣ ጠንቋዮቹ በሏቸው፣ ደጋሚዎቹ በሏቸው፣ ረግጠው ነው የገዙ። አሁን እግዚአብሔር ጥሪ መጣ። እግዚአብሔር ህዝቡን ተመለከተ። ስትጎሳቆይ ዝም የማይልሽ፣ ስትረበሺ ዝም የማይልሽ፣ ግራ ሲገባችሁ ዝም የማይላችሁ ጌታ በጌታ በኢየሱስ ይሄ መንፈስ በእናንተ ህይወት ውስጥ ይግባ። በኢየሱስ ይግባ። በኢየሱስ ማይ ከዛ የእግዚአብሔር ጥሪ ደርሷቸው የመጡ ህዝቦች ዝም ብሎ ያያሉ። እንዴ የት አለ አምላካቸው? ትናንትና ሲረግጠን የነበረ፣ ትናንትና ሲያስጨንቀን የነበረ፣ እኔን ተከተሉኝ ብሎ በላያችን ላይ ቀንበር የጫነው ይሄ ጨለማ የታለ? እስቲ ይድረስላቸው። ህዝቡ ቁጭ ብሎ እያየ ነው፣ የገመገመ ነው። እስቲ እኔ ቁጭ ላለሁ እግዚአብሔር ይሰራል በሉ እስቲ። እኔ አሁን እረጋጋለሁ፣ እግዚአብሔር ይሰራል። እግዚአብሔር ይሰራል። ሃሌሉያ! እግዚአብሔር ይሰራል። እስቲ እግዚአብሔር ይሰራል እያላችሁ ጻፉ እስቲ። ይሰማል? ሰላም ነው ወይ? እውነት እያገኛችሁ ነው ጌታ? እውነት እየነካችሁ ነው ጌታ? እግዚአብሔር በእናንተ ህይወት ላይ አሁን ስራ እየሰራ ነው። እናንተ ግን እየተነካችሁበት ነው። እናንተን የነካችሁ ነገር ሰማይን ይነካዋል። እናንተ የጮቹበትን ጉዳይ እግዚአብሔር ወደ እናንተ መልስ ያመጣል።
እናንተ የተጠራችሁበትን ጉዳይ እግዚአብሔር ዛሬ ጥሪውን ሰምቶ ወደ እናንተ ይመጣል። አንቺን ይንካሽ መጀመሪያ፣ አንተን ይንካ በኢየሱስ ስም። ይሄ ቃል እናንተን ይንካ መጀመሪያ በኢየሱስ ስም። ሃሌሉያ። ሰላም ነኝ እያላችሁ ጻፉ እስቲ። ሰላም የሆነ ሰው እግዚአብሔር አሁን እያረጋጋኝ ነው፣ እግዚአብሔር መጥቶልኛል የሚል ካለ ሰላም ነኝ እያለ ይጻፍ እስቲ። የሚገርማችሁ ነገር ምንም ጠብ ያለ ነገር የለም። አሁን የሰርክ መስዋዕት የሚባለው ሰዓት በደረሰ ጊዜ ኤልያስ ተዋቸው። በቃ እንደውም አላገጠባቸው። አምላካቸው የመንገድ ይሆናል ወይ ተኝቶ ይሆናል አላቸው። ያሾፍባቸው ጀመር፣ ይቀልድባቸው ጀመር። ምክንያቱም ሰይጣንን ቀልደንበት ነው የምንኖረው፣ አላግጠንበት ነው የምንኖረው። ሌላው የሚጨነቀውን እኛ አንጨነቅበትም። ምክንያቱም ከውስጥ የሚፈልቅ ሰላም አለን፣ ከውስጥ የሚበዛልን ደስታ አለ፣ የሚያረጋጋናል። አንዳንዱ ስለ ኑሮ ይጨነቃል፣ ስላለበት ነገር ይጨነቃል። በጌታ ያልሆነ ሰው እንደዚህ ነው። በቃ እንዴት ሊቀጠል ነው? እንዴት አድርጌ ይህንን ሰርቫይቭ ላደርግ እችላለሁ? እንዴት ከዚህ ነገር ውስጥ ልወጣ? ኖ። ውስጣችንን የሚያረጋጋል፣ ውስጣችንን የሚያድስ ነገር አለ፣ ውስጣችንን የሚለውጥ ነገር አለ። አንዳንዱ ሰው እኮ እዚህ ጉድ ውስጥ ገብታ ምንም አይመስላትም እንዴ ይቺ ልጅ እዚህ ጉድ ውስጥ ሆና እንደዚህ አይነት ችግር ውስጥ አልፋ። ክብር ለጌታ ይሁን። እንደዚህ አይነት ችግር ውስጥ ሆና ጸጥ ተረጋግታ ቁጭ ብላለች። እንዴ ምን አይነት መንፈስ ነው ይላል አንዳንድ ሰው እኮ። የገባብን የእግዚአብሔር መንፈስ ስለሆነ እኮ፣ የገባብን ያው የሆነ የእግዚአብሔር መንፈስ ስለሆነ እኮ። እስቲ የገባብን የእግዚአብሔር መንፈስ ስለሆነ ነው በሉ እስቲ። ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር ቀድሞላቸዋል። ከዛ በኋላ አሁን ህዝቡን ሁሉ ኤልያስ ወደ እርሱ አቀረበና እንዲህ አለ። የመጀመሪያው ያደረገው ፈርሶ የነበረውን የእግዚአብሔርን መሰዊያ ምን አደረገ? ሰራ። መጀመሪያ መሰዊያ፣ መጀመሪያ በግል ጨርሱ። እግዚአብሔር በግል የጨረሰ ከእግዚአብሔር ጋር በግል ከጨረሳችሁ እግዚአብሔር በአደባባይ ይሰጣችኋል። በአደባባይ እግዚአብሔር አምላክ ነገራችሁን ያስተካክላል። በግል ህይወት ይኖራችሁ፣ በግል ከእግዚአብሔር ጋር ግንኙነት ይኖራችሁ። አንዳንድ ሰዎች ቸርች ውስጥ አይታችሁ ጌታ አልፋቸው አለውልሽ ልጄ ጎበኝሻለሁ እንዲያደርግሻለሁ ላይቭ ስትገቡ አንዳንዴ ድርቅ የሚልብኝ ጊዜ አለ። የእውነቴን ነው የምላችሁ። አንዳንድ ሰዎች ደውለው ምክንያቱም ህብረት አድርጉ። መጀመሪያ ኤልያስ ያደረገው የእግዚአብሔርን መሰዊያ ሰራ ይላል። ህዝቡ ያፈረሰው ቤተ መቅደሱን ሰግቶ ጠንቋይን የተከተለውን እነ በዓልን የተከተለው ትተውት የሄዱትን መሰዊያ ኤልያስ ሰራ። ከዛ በኋላ ምን አደረገ? ስም እስራኤል ይባል። በእስራኤል ነገዶች ቁጥር ልክ 12 የሚያሉ ድንጋዮችን ሰበሰበና መሰዊያውን አስቀመጠ። ከዛን እግዚአብሔርን ጠራ። ሃሌሉያ። ስምህ የአብርሃም የይስሐቅ የያዕቆብ እግዚአብሔር ተብለ የምትጠራ ገናናው አምላክ አለ። አሁን የምሰራውን ተመልከታ። ከዛ በኋላ እንጨቱን ደረደረ፣ ወይፈኑን በብየብልቱ ቆራረጠና አሁን ጉድጓድም ቆፈረ። እነሱ ጉድጓድ አልቆፈሩ። ምን ያህል እግዚአብሔር አቅም እንዳለው፣ ምን ያህል እግዚአብሔር ኃይል እንዳለው። እሳትና ውሃ በምንም አይነት ታምር ሊገናኝ አይችልም። ጉድጓድን ቆፍሯልና 3 በርሜል ጨምሩበት አላቸው። እዛው ውሃ ጨምሩበት አለ። እዛው ጨመሩበት። እንጨቱ አለ፣ መሰዊያው አለ፣ ብልት ተቆራርጧል። አሁን እግዚአብሔር ሊጠራ ነው። ሃሌሉያ። እነሱ የአምላካቸውን ስም ጠርተው፣ ነገር ግን ጠብ ያለ ነገር የለም። አሁን ግን ኤልያስ ጠራ። ህዝቡ ሁሉ በመገረም ያየዋል። ህዝቡ ሁሉ በመደነቅ ያየዋል። እስቲ እግዚአብሔር በዙሪያ ያሉትን ወዳጆቼንም ጠላቶቼንም እግዚአብሔር ያስገርማል። እስቲ አንድ ሰው ያስገርመኛል ይበል እስቲ። እያየ እግዚአብሔር ይሰራልሃል። እያየሽ እግዚአብሔር ይሰራልሻል። እያየሽ እግዚአብሔር ታሪክሽን ይለውጠዋል። እያየ እግዚአብሔር ይጎበኛል። እረ ኢየሱስ ለዘላለም ጌታ ነው። እረ ኢየሱስ ለዘላለም ጌታ ነው። ጠንቋይ ያለ፣ ደጋሚ ያለ፣ ሟርተኛ ያለ፣ አስመሳዩ ያለ፣ ወዳጅ ያለ፣ ቤተሰብ ያለ እግዚአብሔር የእናንተን ጉዳይ ሰርቶ ጨርሶ ያስገርማቸዋል። ያስገርማቸዋል። ወዳጄ ብዙ ሰዎች በሳቅ ይሞላሉ አለኝ ጌታ። ብዙ ሰዎች በመገረም ይሞላሉ አለኝ። ብዙ ሰዎች ይጎበኛሉ አለኝ። ብዙ ሰዎች አንደበታቸው በሳቅ ይሞላል አለኝ። በኢየሱስ ስም ይሆናል።
ዊካቫኒያስ ጄኮቤያ ማላዶለ ቤጄኒያስ ማሎፔንታር ዲካባያ ከዛ በኋላ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ሆይ ይህንን የማደርገው አንተ ተናግረኝና አዘኝ መሆኑን ይታወቅ ዘንድ እኔም እውነተኛ የእግዚአብሔር አገልጋይ መሆኔ ይታወቅ ዘንድ እባክህ በጆሮ ስማኛል። ለሚጮው ሰው እግዚአብሔር ይሰማል። እግዚአብሔርን ለሚመለከት ሰው እግዚአብሔር ያየዋል። እጃችሁን አንሱና እግዚአብሔር ይመለከተኛል በሉ እስቲ። ሃሌሉያ! ያይሃል እግዚአብሔር፣ ይጎበኛሃል እግዚአብሔር፣ ይለውጣል እግዚአብሔር፣ ታሪክን እግዚአብሔር ይለውጠዋል። እውነተኛ አምላክ መሆኔ ይታወቅ ዘንዳል። እውነተኛ የእግዚአብሔር አገልጋይ ይህንን ሁሉ የማደርገው አንዳንድ ሰዎች የምታረጉት ነገር አይገባቸውም። አሁን የምንጸልየው በዚህ ዓለም ሊኖር ይችላል፣ አሕዛቦች ሊኖሩ ይችላሉ። የምናረገው ነገር ለነሱ ላይገባቸው ይችላል፣ ለኛ ግን ይገባናል። ሃሌሉያ! እስቲ የማረገው ነገር ይገባኛል እያላችሁ ጻፉ እስቲ። የምጮህበት ጉዳይ ይገባኛል። አሉቫንታር ዲካባያ ሰው ለምንም ነገር ይጮሃል። እግዚአብሔር መንፈስ ግን የሚያስጨዋቸው ሰዎች አሉ። የእግዚአብሔር መንፈስ የሚያስገርማቸው ሰዎች አሉ። የእግዚአብሔር መንፈስ እንደሌላ ሰው የሚነካቸው ሰዎች አሉ። ተገርመው የሚወጡ ሰዎች አሉ። ተደንቀው የሚወጡ ሰዎች አሉ። እግዚአብሔር በኢየሱስ ስም ያስገርማቸዋል። ከዛ በኋላ አሁን ስማኝ እባክህ ሲለው መጣ። የኔ ጌታ መጣ፣ እየገሰገሰ የኔ ጌታ። እንዴ ልጄ ጠርቶኝ ሕዝቤን ልመልስ፣ ሕዝቤን ቀንበሩን ልሰብርለት ልቀር? እኔ አልቀርም። እስቲ እግዚአብሔር አይቀርብኝም በሉ እስቲ። ሃሌሉያ! ማክሎቬንታር ዲካባያ እግዚአብሔር አይቀርብሽም። በቤትሽ አይቀርም፣ በትዳርሽ አይቀርም፣ በዘመንሽ አይቀርም፣ በተፋታሽበት ነገር ውስጥ እግዚአብሔር አይቀርም። ይኸው በጨለመባችሁ ነገር ውስጥ አይቀርም፣ በተዘጋባችሁ ነገር ውስጥ አይቀርም። እስቲ እግዚአብሔር አይቀርም እያላችሁ ጻፉ እስቲ። ኢየሱስ ለዘላለም ጌታ ነው። አይቀርም፣ አይቀርም። ጠርታው ኢየሱስ ጌታ ነው። ከዛ በኋላ የእግዚአብሔር እሳት ከላይ መጣች፣ እየተንበለበለች ነው የመጣችው። ይኸው መሰዊያውንም በላች ይላል የእግዚአብሔር ቃል ሲናገር። እንጨቱንም በላች፣ ድንጋዩንም በላች። ይኸው በጉድጓድ ውስጥ ያለውን ውሃውን ደግሞ ላሰችው ይላል። ቤት ሀገር ነው። ቤት አይነት በምን አይነት መንገድ ነው እሳትና ውሃም ሊገናኝ የሚችለው? አንተ በውስጡ በጉድጓድ ውስጥ ያለውን ውሃ አደረቀችው፣ በልታ ልሳውን ያደረቀችው። ማክሎቬንታ የተጠመጠመ እስራት በኢየሱስም ተፈታ። መውጣት የማትችሉበት እስራት ተፈታ። ሃሌሉያ! ከዛ በኋላ በጣም የሚገርመኝ ነገር ህዝቡ ይሄንን ሲያዩ በግንባሩ ተደፍቶ ወዮ እውነት ነው አሉ። ይሄ እውነተኛ አምላክ ነው አሉ። አንተ ይነካል እኮ ውስጥ ዘር ካለ የእግዚአብሔር ዘር ካለ ይነካቸዋል። ውስጣችሁ የሆነ ነገር ይዘላል። በቃ እንዴት ነው ያቺ ሴት መጽሐፍ ቅዱስ ላይ ያቺ ሴት ማርያም ወደ ኤልሳቤጥ ስትሄድ እኮ ይኸው ውስጧ ያለው ነገር ዘር ስለሆነ እግዚአብሔር የተናገራት መዝለል ጀመረ ይላል። ይኸው በጌታ በኢየሱስ ስም በውስጣችሁ ያለው የእግዚአብሔር ዘር በጌታ በኢየሱስ ስም እንዲበዛ ጸልያለሁ። በኢየሱስ ስም እንዲበዛ ጸልያለሁ። በህይወታችሁ ያላችሁ ታምራት፣ እስከ ዛሬ ያያችሁት የእግዚአብሔር ታምራት በብዙ እጥፍ በኢየሱስ ስም እንዲለወጥ ጸልያለሁ። ትናንትና ያያችሁ ታምራት፣ ካቻምና ያያችሁ ታምራት፣ አምና ያያችሁ ታምራት በጌታ በኢየሱስ ስም በብዙ እጥፍ በእናንተ ህይወት ላይ እንዲበዛ ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ወዳጄ ህዝቡ በግንባሩ ተደፋና ይሄ እውነተኛ የእግዚአብሔር አገልጋይ ነው፣ እግዚአብሔር ነው አሉ። እግዚአብሔር ነው የሰራል፣ እግዚአብሔር ነው የጎበኛል፣ እግዚአብሔር ነው የደገፈን አሉ። በጌታ በኢየሱስ እግዚአብሔር ደግፎ በኢየሱስም ይረዳቸዋል። እግዚአብሔር አንስቶ ያራምዳቸዋል። እግዚአብሔር ነገሮቻችሁን በኢየሱስ ስም ይከፍታል። ከዛ በኋላ አሁን እቺ ናት መልእክቴ፣ መጨረሻ ላይ ያለችዋ መልእክቴ እቺ ናት። አሁን ህዝቡ ሁሉ ይህንን ባየ ጊዜ የበዓል ነቢያትን ያዟቸው ይላል። እስከ ዛሬ አታግለኛል፣ እስከ ዛሬ አንገቴን አስደፍተሃል፣ እስከ ዛሬ ነገሬን ሁሉ አጨልመሃል። አሁን የምበቀል ጊዜ ነው።
እስቲ የበቀል ጊዜ ነው በሉ። እስቲ በጌታ በኢየሱስ ስም የበቀል ቅባት በላችሁ ላይ ይግባ። ያስጨነቃችሁን የምትበቀሉበት በጌታ በኢየሱስ ስም፣ የያዙባችሁን በኢየሱስ ስም፣ የጠላቶቻችሁን ጉልበት የምትሰብሩበት ይሄ የእግዚአብሔር ቅባት በእናንተ ላይ አለፈ። በኢየሱስ ስም አለፈ። ህዝቡ ተጨንቋላ። ስንት ዓመት በረሃብ የተቀጣ ሰው የሚበቀለው ምግብ ነው። ምግብ ሲያገኝ ይበቀላል። በቃ በጣም ነው የሚበላው። እንዴ እግዚአብሔር ሆይ! ስንት ዓመት በልብስ የተቸገረ ሰው፣ ስንት ዓመት በብዙ ጉስቁልና ውስጥ የኖረ ሰው፣ ሰይጣን በብዙ ውጊያ ውስጥ ያሳለፈው ሰው እግዚአብሔር ጊዜ እግዚአብሔር ጥሪ ሲመጣለት ለመነሳት ነው የሚሮጠው። እንዴ ይላል እግዚአብሔር። ብዙ ሰዎች እንደዚህ ያስነሳል። ብዙ ሰዎችን እግዚአብሔር እንደዚህ ይለውጣል። ወሰዱና ወደ ቂሶን ወንዝ ወርደው አሳረዷቸው ይላል። ጠላቶቻቸውን አራግፈው በድል ተመለሱ እየዘመሩ አምላካችን እግዚአብሔር አደረገልን ታምራት እያሉ ረዳን እያሉ አንተ መጠጊያችን ነህ እያሉ በምስጋና እግዚአብሔር ይሞላቸዋል። በእልልታ ይሞላቸዋል። መልእክቴን ጨርሻለሁ። ክብር ለጌታ ይሁን። እግዚአብሔር አፌን በምስጋና ይሞላል፣ ሕይወቴን በእልልታ ይሞላል እያላችሁ ጻፉ። መልእክቴን ጨርሻለሁ። አሁን የምጸልይበት ጊዜ ነው። ሁሉም ሰው ለጸሎት ይዘጋጅ። የእግዚአብሔር መንፈስ በመራኝ መንገድ ጸልያለሁ። ማክሎቬንታር ዲካባያ ጻፉ። እግዚአብሔር የተናገረው በሕይወቴ ላይ ሆኗል እያላችሁ ጻፉ። ሆኗል እያላችሁ ጻፉ። ማክሎቬንታር ዲካባያ ኢየሱስ ለዘላለም ጌታ ነው። መንፈስ ቅዱስ በመራኝ መንገድ እጸልያለሁ። ክብር ለጌታ ይሁን። አምላካችን እግዚአብሔር የተባረከ ይሁን። የፍርድ ኬዝ ያላችሁ እግዚአብሔር እንዲፈርድላችሁ፣ በተለያየ አይነት ሁኔታ ውስጥ ያላችሁ ሰዎች እግዚአብሔር እንዲፈርድልኝ ይፈልጋለሁ። ከእግዚአብሔር ጋር ተወራርጃለሁ። ዛሬ በመጣው ቃል ላይ እግዚአብሔር ውስጤን ሕይወቴን ነክቶታል። አሁንም ደግሞ እግዚአብሔር እንዲፈርድልኝ ይፈልጋለሁ። እግዚአብሔር እንዲነሳልኝ ይፈልጋለሁ። ጠላቶቼ ሊያጠፉኝ ነው። እግዚአብሔር ግን ከጠላቶቼ እጅ እንደሚያስመልጠኝ አምናለሁ። እግዚአብሔር እንዲፈርድልኝ ይፈልጋለሁ የምትሉ ሰዎች ቶሎ በሉ። 3 ቁጥር ጻፉልኝ። ቶሎ በሉ። ሃሌሉያ። ዶክመንታችሁን ያዙ። የምትሟገቱበትን ሰነድ ያዙ። ምንም አይነት ሰው ያዙ። ዋሬቨር ምንም ሊሆን ይችላል። ምንም ነገር ይዛችሁ ከኔ ጋር እንድጸልዩ ይፈልጋለሁ። ቶሎ በሉ። በዚህ እየደወላችሁ ያላችሁ ሰዎች አሁን እየጸለይኩ ነው። ከዛም በስልክም ጸልያለሁ። እናወራለን። ችግር የለም። ጸልይላችኋለሁ። አሁን ግን መንፈስ ቅዱስ እየመራኝ ነው። ቶሎ በሉ። 3 ቁጥር ጻፉልኝ። ቶሎ በሉ። ማክሎቬንታር ዲካባያ እያየው ነው። እግዚአብሔር ይባርካችሁ። እያየው ነው። የምትይዙትን ሰነድ ያዙ። ላኮቬንታር ዲካባያ ሰምቶ በሳት የሚመልስ አይቶ የሚራራ የእናንተን የሆነ ነገር ሁሉ መለወጥ የሚችል የእግዚአብሔር መንፈስ አሁን በቤታችሁና በሕይወታችሁ ላይ እግዚአብሔር ይገባል። 3 ቁጥር ጻፉልኝ። ቶሎ በሉ። ማክሎቬራ ዳላባሃያ ዊሌ ቬጄኒያ ቬንዳላ ባህዲ ጋራ መሃያ ሮዜ ካቫንታር ዲካባያ አሁን በጌታ በኢየሱስ ለፍርድ የሚሆን ቃል በኢየሱስ ስም እንዲወጣ ጸልያለሁ። አማጃና ማሃዲ ጋሎ ቬንታ ነገራቸው በጠላት እጅ ያለ፣ ነገራቸው በፍርድ ቤት ያለ፣ ነገራቸው በክፉ ሰዎች እጅ ውስጥ የገባ ነገር ግን ተጠምጥሞባቸው ታስሮባቸው ላሉ በተለያየ ሁኔታ ውስጥ ተጨንቀው የእግዚአብሔርን ፍርድ ለሚጠብቁ ከሰው ፍርድ ያላገኙ፣ ከሆስፒታል ፍርድ ያላገኙ፣ ከፍርድ ቤት ፍርድ ያላገኙ አሁን በእግዚአብሔር መንፈስ የፍርድ ቃል እንዲወጣ ጸልያለሁ። አሁን እንዲፈረድላቸው ዶክመንታቸው፣ ሰነዳቸው፣ ገንዘባቸው፣ የመሬት ጉዳይ፣ የተለያየ ኬስ በሰዎች እጅ ውስጥ ያለ የተካዱ አማሎቬንታር ዲካባያ የእግዚአብሔር መንፈስ አሁን በኢየሱስ ስም ሙግታችሁን እያሸነፈ ነው። አሁን በኢየሱስ ስም ሙግታችሁን እያሸነፈ ነው። ያ አምላክ ምስክሬ ነው። ውሃ ግድብን እንደሚያፈርስ የተገደቡ ግድቦችን እግዚአብሔር በመንፈሱ ሲያፈርሳ ያለ፣ እግዚአብሔር በመንፈሱ ሲያፈርሳ ያለ፣ ገደብ የተሰበረ ይሁን። በፍርድ የተዛባባቸው ፍርድ ቤት ገብቶ ነገራችሁ ነገር ግን ሊፈረድላችሁ ያልተቻለ
በተለያየ አቅጣጫ ነገራችሁ የተያዘ ዛሬ እግዚአብሔር እንደዚህ አለኝ፣ ገደቡን ሰብሬዋለሁ አለኝ። የብዙ ሰዎችን ልብ እግዚአብሔር ሰብሬያለሁ አለኝ። ሄዳችሁ ልታሸንፉ፣ ሄዳችሁ እግዚአብሔር ሊረዳችሁ በጌታ በኢየሱስ ስም የእግዚአብሔር ቃል በኢየሱስ ስም ገደብ ሰብሬያለሁ አለኝ። እስቲ እግዚአብሔር ገደብ ሰብሯል በሉ። እስቲ ገደብ ተሰብሯል። እናንተ 3 ቁጥር የምትጽፉ ሰዎች እግዚአብሔር ገደቡን ሰብሮታል በሉ። ገደብ ተሰብሯል። ይኸው አምላክ ምስክሬ ነው። አንድ ደራሽ ውሃ በጣም ከኋላ ተገፍቶ የመጣ ውሃ ያለው እግዚአብሔር እንደዚህ አለ፣ ከፊት ለፊት ያለውን ገደብ ሰብሬዋለሁ አለ። ገደቡን እግዚአብሔር ሰብሮታል። እስቲ ተንዶልኛል በሉ። እስቲ ተንዷል በኢየሱስ ስም። ተራሮች ተንደዋል በኢየሱስ ስም። በእግዚአብሔር መንፈስ ተንደዋል። ይኸው ተራሮች ሲገፈተሩ ያሉ፣ ይኸው ገደቦች ሲናዱ ያሉ። ጌታ እንደዚህ አለ፣ እግዚአብሔር ሰብሬላችኋለሁ አለ። እግዚአብሔር ገደቡ ሰብሬላችኋለሁ አለ። የተካዱ አሉ አለኝ ጌታ። የተካዱ በቃ እውነተኛ ነገር ይዘው የተካዱ ነገር ግን እግዚአብሔርን ፍርድ እየጠበቁ ያሉ፣ የእግዚአብሔርን ጉብኝት እየጠበቁ ያሉ አሉ አለኝ ጌታ። እግዚአብሔር ለነዚህ ሰዎች መጥቻለሁ አለኝ። መጥቻለሁ አለኝ። ካባባባያ ዊጋዳላቦ ጀነበጀንያ ይኸው እግዚአብሔር ተሟግቶ አሸንፎላል። ይኸው እግዚአብሔር ተከራክሮ አሸንፎላል። ይኸው እግዚአብሔር ነገርሽን በኢየሱስ ስም ለቆታል። ይህ ዓመት ከመግባቱ በፊት ልባቸውን እግዚአብሔር በፍርሃት የሚያናውጥባቸው ሰዎች አሉ። ልባቸውን የእናንተን ጉዳይ የያዙ ሰዎች በፍርሃት ሲመቱ አያል። ይኸው ቀጣይ ዓመት መልካም ነገር ነይ በቃ ውሰጂ፣ እኔ በቃ አልፈልግም። ኧረ ተጨነኩ ሌሊት ላይ፣ ኧረ ተጨነኩ ሌሊት ላይ፣ ኧረ በኢየሱስም መተኛት አልቻልኩም፣ በቃ አጥፍቻለሁ። ከነ ካሳ አለኝ ጌታ። ካሳ ይሆናል አለኝ ጌታ። ያወጣችሁትን ወጪ የወጣውን ነገር በሙሉ እነሱ ሊሸፍኑ አለኝ ጌታ። እግዚአብሔር ገደቡን ሰብሬዋለሁ አለኝ። እናንተ 3 ቁጥር የጻፋችሁልኝ ሰዎች ያው አምላክ ምስክሬ ነው። እግዚአብሔር የእናንተ ጉዳይ የያዙ ሰዎች ላይ ድንጋጤና ፍርሃትን እግዚአብሔር ለቆባቸዋል። ይኸው መተኛት እስከማይችሉ ድረስ የእናንተ የሆነ ነገር ሁሉ ሲወጣ አየሁ። ገደብ ሲሰበር አየሁ። ይኸው ገደቡ ሲናዳየሁ፣ ተራራው ሲናዳየሁ። ጌታ እንደዚህ አለኝ፣ ተንዷል አለኝ ጌታ። ተንዷል አለኝ ጌታ። ተንዷል። ክብር ለጌታ ይሁን። በቃ ሃሌሉያ። ኢየሱስ ጌታ ነው። ጌታ ሰርቷል። ያው አምላክ ምስክሬ ነው። ታያላችሁ። ለምስክርነት ነው እኔ ጋር የምትመጡት። ጌታ ኢየሱስ ይባረክ። ሰላም ነው። ኢየሱስ ጌታ ነው። ሁለተኛ ተዘግቶ ላለ በር ነው የምጸልየው። ተዘግቶ ላለ ጉዳይ፣ ለየትኛውም ጉዳይ፣ በተዘጉ ጉዳዮች በቃ ዝግ ነው የኔ ጉዳይ። ላለፉት 6 ወራት ዝግ ነው። ላለፉት ዓመታት ዝግ ነው። ላለፉት 2 ዓመታት ዝግ ነው። በቃ ዝግ ነው። በቃ እግዚአብሔር ሰው በቃ በጣም ታከተኝ። በቃ አቃተኝ። በቃ ተዘግቷል። ይሄ በሩ ተዘግቷል። እንዴት ነው? ይኸው ቤት ሰው የሌለው ቤት ይዘጋል አይደል? ግጥም ብሎ ተዘግቶ ከውጭ ብታንኳኳ ዝግ ነው። በቃ ሊከፍትልህ የሚችለው አንድ ቁልፍ ነው። በቃ ሰውየው ባለቤት ነው። አሁን ጸልያለሁ። ተዘግቶ ያለ ጉዳይ ቶሎ 4 ቁጥር ጻፉልኝ። 4 ቁጥር ቶሎ በሉ። በቃ ይሄ ዝግ ነው። በቃ የሚገፋ አይደለም። እግዚአብሔር ሰው የሚገፋ አይደለም። እውነቴን ነው። በዚህ ባለፉት ዓመታቶች ውስጥ ብዙ ዋጋ አስከፍሎኛል። ብዙ ነገር ይኸው ኤልያስ ሰማይን ዘግቶ ሄደ። የሚከፍት የለም። በቃ ጠንቋይም አብሮ ነው የሚጠብቀው። እግዚአብሔርን ይጠብቃል አብሮ። ያው አምላክ ምስክሬ ነው። ቶሎ በሉ። 4 ቁጥር ጻፉልኝ። ዛሬ የተዘጋውን ነገር እግዚአብሔር ዛሬ ከፍተዋል። የተዘጋውን ነገር እግዚአብሔር ዛሬ ከፍተዋል። ዛሬ ይሄ ቃል ይከፍተዋል። ዛሬ በዚህ ውስጥ ያለው እግዚአብሔር ቅባት ይከፍተዋል። ዛሬ እግዚአብሔር ነገራችሁን ይከፍተዋል። ፋይናንስ ቢሆን፣ ትዳር ቢሆን፣ ቢዝነስ ቢሆን፣ አገልግሎት ቢሆን ዛሬ በእግዚአብሔር ኃይል ይከፈታል። ቶሎ በሉ። እንድጸልይ ማየት ፈልጋለሁ። እናንተ ፈቅዳችሁ 4 ቁጥር ትጽፉልኝ። እኔ ያኔ ቃል እናገራለሁ። እግዚአብሔር ያሳየኛል።
እኔ እዚህ እየጸለይኩ ያንተ በር ይከፈታል። እኔ እዚህ እየጸለይኩ እግዚአብሔር ወለል ያደርገዋል። ሃሌሉያ። ምን ይከብደው ብዬ ለየትኛው ልስጋ? ምን ያቅተውና ምኑን ብዬ ልፍራ? ተራራ ላይ ማዳን የቻለው የኔ ኢየሱስ ኃይል የእርሱ ነው። ሁሉን የሚችል ስሙ ኤልሻዳይ የኔ አምላክ አለ በሰማይ። አምላኬ ደስታዬ ደስታዬ ነህ ኢየሱሴ ኩራቴ እርካታዬ ነህ። ሰተኸኛል ሌላም አልፈልግም፣ ቀረምለው አንድም ነገር የለኝም። ታምኜብህ በሁሉ ነገሬ ይዤ መጣው የከንፈሬን ፍሬ። ምን ይከብደው ብዬ ለየትኛው ልስጋ? ምን ያቅተውና ምኑን ብዬ ልፍራ? ተራራ ላይ ማዳን የቻለው የኔ ኢየሱስ ኃይል የእርሱ ነው። ሁሉን የሚችል ስሙ ኤልሻዳይ የኔ አምላክ አለ በሰማይ። ሃሌሉያ ክብር ለጌታዮ። ምን ያቅተው ብዬ ምን ይከብደው ብዬ ምን ይቸግረው ብዬ ምን አጣ ብዬ አላዲያሎ ቬንታር ዳባያ የተዘጉ በሮች በኢየሱስ ስም የተከፈቱ ይሆኑ። የተዘጉ ደጆች በኢየሱስ ስም የተከፈቱ ይሆኑ። ከዚህ ሰዓት ጀምሮ የስራ በር፣ የውጪ በር፣ የትዳር በር በጌታ በኢየሱስ ስም በሕይወታችሁ ላይ በኢየሱስ ስም የተከፈተ ይሆን። የተከፈተ ይሆን። ይኸው እግዚአብሔር ምስክሬ ነው። አንድ ንፋስ በሩን በርግዶ ሲገባ ያል ለብዙ ሰዎች ፊተኛ ሆኖ ሲገባ ያለው የንፋስ ጌታ እንደዚህ አለኝ፣ በሩ ተከፍቷል አለኝ። ጌታ በሩ ተከፍቷል አለኝ። በሩ ተከፍቷል አለኝ። ለዘመናት የተዘጋ በር ወደ ኋላ 5 ዓመት፣ ወደ ኋላ 4 ዓመት፣ ወደ ኋላ 10 ዓመት፣ ወደ ኋላ 15 ዓመት የተዘጉ በሮች በኢየሱስ ስም ተከፈቱ። ተከፈተ። አንድ ሰው በሩ ተከፈተ ይበል እስቲ። በሩ ተከፍቷል አለኝ ጌታ። ይኸውልህ አንዲት ሴት አለች፣ ትሞክራለች፣ ነገር ግን በር ዝግ ነው። ሰዎችን ልታገኝ አልቻለችም። በቢዝነስ ሴክተር ውስጥ ነው ያለችው። በቢዝነስ መንገድ ውስጥ ነው ያለችው። ትሞክራለች፣ ትነሳለች፣ እንደገና ደግሞ አሁንም ለመክፈት ትታገላለች። ኮኔክሽን ለመፍጠር ትፈልጋለች፣ ነገር ግን አልቻለችም። አንዲት ሴት በቢዝነስ ውስጥ ነው ማየው። እግዚአብሔር እንደዚህ አለኝ፣ በርሽን ከፍቼዋለሁ አለኝ። በርሽን ከፍቼዋለሁ አለኝ። በርሽን ከፍቼዋለሁ አለኝ። ለእሷ እየጸለይኩኝ የብዙ ሰዎች በር ተከፈተ። የብዙ ሰዎች በር ተከፈተ። በሩ ተከፈተ። ያው መቃን ሲቆረጣ ያለው መቀርቀሪያ ሲቆረጣ ያለው እግዚአብሔር አምላክ በሩን ከፍቼዋለሁ አለኝ። በሩን ከፍቼዋለሁ አለኝ። የስ እግዚአብሔር በሩን ከፍቼዋለሁ አለኝ። አንድ ንፋስ በጣም በኃይል ነው ይሄን በር የሚከፍተው። ብው ሲያደርገው በሩ ላይ ዘጋ፣ እዛ ተቀርቅሮ ቀረ። እንደዚህ ነው ተቀርቅሮ ነው የቀረ ወደ ኋላ። ለእናንተ ይኸው እዛ ውስጥ ያለው በረከት ስለሆነ፣ እዛ ውስጥ ያለው እግዚአብሔር ያዘጋጀው መንገድ ስለሆነ በጌታ በኢየሱስ በሩን እግዚአብሔር ከፍቶታል። በሩን እግዚአብሔር ከፍቶታል። የስ በሩ ተከፍቷል። በሩ ተከፍቷል። ይኸውላችሁ በሩ ተከፍቷል። ቀጣይ ዓመት ቀጣይ ጊዜያችሁ የሚሆነው በእግዚአብሔር ሐሳብና ፍቃድ የተሰራ መንገድ ስለሆነ የተዘጋጀ መንገድ ስለሆነ ለምንም አይነት ነገር ብዙ ሰዎች በእግዚአብሔር ፕሮግራሙ ሲገቡ አያለሁ። ፕሮግራም ተዘጋጅቶ እንደዚህ ሲገቡ አያለሁ። ማአት ስም ነው ማየው፣ መዝገብ ነው፣ ፕሮግራም የሆነ ነገር ነው እና ለነዚህ ሰዎች ጥሪ ደርሷቸው ልክ ዛሬ እንደተናገርኩ ጥሪ ደርሷቸው መዝገባቸው ወጥቶ በራቸው የተከፈቱ ሰዎች አሉ። በራቸው የተከፈቱ ጊዜያቸው ነው፣
ሰዓታቸው የውጪ በር በሉት የትኛውን በር በሉት እግዚአብሔር ተከፍቻለሁ አለኝ። መጥራት አይጠበቅብኝም፣ በሩ ተከፍቷል። ክብር ለጌታ ይሁን። አንድ ጸሎት አለኝ። ለታመሙ ሰዎች ጸልያለሁ። እናንተ የታመማችሁ ሰዎች 77 ቁጥር ጻፉልኝ እና በሚያማችሁ ቦታ ላይ ቀኝ እጃችሁን አስቀምጡ። ቀኝ እጃችሁ ምንም ቦታ ላይ ይሁን ቶሎ በሉ። ካየው ቶሎ ጸልያለሁ። ክብር ለጌታ ይሁን። እግዚአብሔር ዘመናችሁን ይባርክ። በቀኝ እጃችሁ ውስጥ ኃይል ያልፋል። ምን ይከብደው ብላችሁ ነው? ቆይ ምን ይከብደዋል እግዚአብሔር? ምን ያቅተዋል እግዚአብሔር? ተራ በሚመስል ነገር ውስጥ እግዚአብሔር ይባርካል። በጣም በቃ የሆነ በቃ አልችልም በምትሉት ነገር ውስጥ በጣም በቃ እንዴ ትላላችሁ፣ ትገረማላችሁ። ንዕማንን እግዚአብሔር ሲፈውሰው እስራኤል ሀገር ላይ ሄደ ትፈወሳለህ ብሎ አንድ ሰራተኛ ናት የነገረችው። ጭው ብላ ሰራተኛዋ ነገረችው። እዛ መጥመቅ ያለች ኤልያስ የሚባል ሰው ማን ነው ኤልሳ የሚባል ሰው አለ ይድምና አንስት ተራ በሚመስል እባጭ አለበት ሰውነቱ ላይ ለምጽ ተመቷል። ተራ በሚመስል ነው። እግዚአብሔር ምስክሬ ነው። ተራ በሚመስል ነገር ውስጥ ያው በቃ ማለት አሁን ባላችሁበት ሁኔታ ውስጥ ያው አምላክ ምስክሬ ነው። የእግዚአብሔር ፈውስ ያልፋል። ለቤተሰቦቻችሁ፣ ለልጆቻችሁ፣ ለትዳር አጋሮቻችሁ፣ ለስራችሁ አጋር፣ ለጓደኞቻችሁ ጻፉልኝ። ቶሎ ቶሎ በሉ። እሺ አይቻለሁ። ቀኝ እጃችሁን በሚያማችሁ ቦታ ላይ አስቀምጡ። እጆቼን ዘረጋለሁ። በያዛችሁት ቀኝ እጅ ላይ የእግዚአብሔር ኃይል ይለፍ፣ የእግዚአብሔር መንፈስ ይለፍ። አሁን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከላያችሁ ላይ በኢየሱስ ስም የበሽታ ዘር በኢየሱስ ስም እንዲቃጠል ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲቃጠል ጸልያለሁ። እመኑ። እጃችሁን በዛ ቦታ ላይ አስቀምጡ። እጃችሁን በዚህ በሚያማችሁ ቦታ ላይ አስቀምጡ። ማክሎቬንታር ዲካቫያ ቬላሃዲጋሎቬንታር ዲካቫያ የትኛውም የጠላት ዘር አሁን በኢየሱስም ከሰውነታችሁ ላይ አሁን በኢየሱስም እንዲቀልጥ፣ እባጮች እንዲቀልጡ፣ ጨጓራ ላይ፣ ወገብ ላይ፣ ጉበት ላይ፣ ጭንቅላት ላይ ንዳድና ውጋት ሆኖ የተቀመጠ በጌታ በኢየሱስ ክርስቶስ ደም የተነቀለ ይሁን። በኢየሱስ የተነቀለ ይሁን። በኢየሱስ የተነቀለ ይሁን። በኢየሱስ ውስጣችሁ ገብቶ እየመዘመዘ ያለ በሽታ ውጣ በኢየሱስ ስም። ውጣ በኢየሱስ ስም። የእግዚአብሔር እሳት 7 እጥፍ ሆኖ ያቃጥል። በሰውነታቸው ላይ፣ በእግሮቻቸው ላይ ማክሎቬንታር ዲካቫያ ሽባ ላይ ያደረጋቸው የወጣ መንፈስ ውጣ በኢየሱስ ስም። ውጣ በኢየሱስ ስም። ዳጎቬንታር ዲካቫያ የማትቋቋመው የእግዚአብሔር እሳት በሰውነታቸው ላይ አሁን ይለፍ። ያስቀመጥከውን በሽታ ጠርገህ እንድትወጣ አዛል። ዳይ ቶሎ በል አሁን በኢየሱስ ስም። ሂድ የኪንታሮት መንፈስ ሂድ አሁን በኢየሱስ የስ አሁን በኢየሱስ ስም እንዲቀጥ ጸልያለሁ። እባጭ፣ ግፊት፣ ስኳር፣ ካንሰር፣ ስትሮክ ውጣ በኢየሱስ ስም። ውጣ በኢየሱስ ስም። የእግዚአብሔር መንፈስ በላያችሁ ላይ ያለፈ ነው። ዳግም ላታገኙት፣ ዳግም በሰውነታችሁ ላይ፣ ዳግም በብልቶቻችሁ ላይ በጌታ በኢየሱስ ስም ላታገኙት አሁን በኢየሱስ ስም የተነቀለ ይሁን። የተነቀለ ይሁን። እጆቻችሁ የእግዚአብሔር እሳት ይለፍበት። የእግዚአብሔር እሳት ይለፍበት። ወዳጄ እግዚአብሔር ከምን አይነት በሽታ ውስጥ እግዚአብሔር ቤቴን ሕይወቴን እግዚአብሔር እንደታደገኝ ሌላ ጊዜ መሰክርላችኋለሁ። ይሄ የእግዚአብሔር መንፈስ በሰውነታችሁ ላይ ባለፈ ጊዜ በሽታችሁ ተጠረገ። በኢየሱስ በሽታችሁ ተጠረገ። መረጃ ሰጥቶ ያስቀመጣችሁ፣ መረጃ ሰጥቶ አውጆባችሁ ቃል አውጥቶ ትረገም፣ በበሽታ ትቀመጥ ብሎ በጌታ በኢየሱስ ወርውሮ ረግሞ ያስቀመጠውን በሽታ በጌታ በኢየሱስ
በእግዚአብሔር መንፈስ በኢየሱስ ስም አሁን አቅልጬዋለሁ። በእግዚአብሔር መንፈስ አድራል አሎቬያ አንድ ጆአሎ በኢየሱስ ነደደ። አሁን እንደ አሮጌ ጨርቅ የሆነ ነገር ሲነዳ ያለው ከላያችሁ ላይ በጌታ በኢየሱስም ነደደ። ዳግም ላታገኙት ተቀምጣችሁበት ባለው ስፍራ ላይ የእግዚአብሔር መንፈስ አለፈ። ሰይጣን ስራው ፈርሷል። አሁን እንደሌላ ሰው ይሆኑ ነው። ይታወቀኛል። ይሄው እያንቆራጠጣቸው ነው። ምክንያቱም ሰይጣን ነው ላያቸው ላይ ያስቀመጠው። ሰይጣን ነው ላያቸው ላይ ቁጭ ያደረገው። ያ ነገር አሁን ሲፈርሳ ያለው ያ ነገራቸው ከላያቸው ላይ ሲጠረጋ ያለው በጌታ በኢየሱስም ተጠረገ። በኢየሱስም ከላያችሁ ላይ ተጠረገ። አራግፉ ሰውነታችሁ። እግዚአብሔር ጠርጎልኛል። የ5 ዓመት የ10 ዓመት በሽታን እግዚአብሔር ጠርጎታል። ተራክፏል እያላችሁ ጻፉልኝ። ተራክፏል። እግዚአብሔር ዘመናችሁን ይባርክ። ተራክፏል እያላችሁ ጻፉ። የጻፋችሁልኝ ጌታ ኢየሱስ ዘመናችሁን ይባርክ። በግል ካንተ ጋር መጸለይ ፈልጋለሁ የምትሉኝ ዋትስአፕ ላይ ቁጥር ያለ እየደወላችሁ ላላችሁ ሰዎች በዛ ደውላችሁልኝ አብረን እንጸልይ ይሆናል። ከጥቂት ደቂቃዎች በኋላ አብረን እንጸልያለን። እግዚአብሔር ዘመናችሁን ይባርክ። አንድ ጥሪ ያደርጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ወንድና ሴቶች ጥሪ ላቀርብላችሁ ፈልጋለሁ። ሰው አካላዊ ከሆነ በሽታ ነፃ ከወጣ በኋላ የዘላለምን ሕይወት ደግሞ ካላገኘ ትርፍ የለው። እግዚአብሔር ማንንም ያድናል፣ ይፈውሳል። ያቺ ሴት እንደዚህ አለች፣ ከልጆች የቀረውን ፍርፋሪ እንኳን ለልጄ ያድርጋለችው። እምነቷን ስላየ ማንኛውም ሰው ይፈወሳል። ወንድሞቻችን ሙስሊም ወንድሞቻችን ይፈወሳሉ፣ ክርስቲያኖች ይፈወሳሉ። በተለያየ እምነት ውስጥ ያሉ እግዚአብሔር ይፈውሳቸዋል፣ ነፃ ያወጣቸዋል። ጉዳዩ ግን እሱ ስላልሆነ ጉዳዩ የእግዚአብሔር መንግስት ነው። ሰዎች ከዘላለም ሞት ወደ ዘላለም ሕይወት ነው እንዲገቡ እግዚአብሔር የሚፈልገው። ስለዚህ በማንኛውም ሁኔታ ውስጥ ያላችሁ ድንገት እዚህ ላይ ፕሮግራም ላይ መታችሁ ያያችሁኝ የተመለከታችሁ ላላችሁ ሰዎች ጥሪ ማድረግ ፈልጋለሁ። እግዚአብሔር አንድ ነፍስ አሳልፎ ይሰጠኛል፣ በዚህ አምናለሁ። ምናልባት አንድ ቁጥር ጻፉልኝ። ከናንተ ጋር መጸለይ ፈልጋለሁ። የመዳን ቀን አሁን ነው ይላል እግዚአብሔር ቃል ሲናገር። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል ይላል። የተወደድነን። ስለዚህ ካላችሁ ከናንተ ጋር ሃሌሉያ። ተራክፏል። የስ ጻፉ። ተራክፏል። እናንተ የተፈወሳችሁ ሰዎች እግዚአብሔር አራክፎላችኋል። እግዚአብሔር ዘመናችሁን ይባርክ። ጥሪ እያደረግኩ ያሉት በዓለም ላላችሁ ጌታ ኢየሱስ ክርስቶስን መቀበል እንፈልጋለን ለምትሉ ሰዎች ነው። ጌታ ኢየሱስ ይባርካችሁ። እናንተን አንድ 5 ሰከንድ ጠብቃለሁ። 5 ሰከንድ። ጌታ ዘመናችሁን ይባርክ። በዚህ የተገኛችሁ ሁልጊዜ አርብ ዘውትር ከ11 ተኩል በኋላ እገባለሁ። አርብ ብቻ ነው የምገባው። አርብ እገባለሁ። ምናልባት ደግሞ በመሃል ስልክ ደውላችሁ ልታገኙ ትችላላችሁ። ዋትስአፕ ላይ በዚህ ችግሬን ለማገለግላችኋለሁ። ፔጁን ላይክ ያላረጋችሁ ፎሎ ያላረጋችሁ እንዳይጠፋባችሁ ፔጁን ላይክ እና ፎሎ አድርጉ። ጌታ ዘመናችሁን ይባርክ። ለነዚህ ሰዎች አሁን ጌታን ለሚቀበሉ ሰዎች ከጸለይኩ በኋላ ዋትስአፕ ላይ ጸልያለሁ። አንድ ላይ ሆነን ትልቅ ስራ ነው ባይዘዌ። እግዚአብሔር ዘመናችሁን ይባርክ። ትልቁ ስራችን አስተምራችኋለሁ። እግዚአብሔር አምላክ ይባርካችሁ። ባላችሁበት ስፍራ በቤተ ክርስቲያን አጥቢያ እንድትያዙ መንገድ መራችኋለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። በዚህ ካላችሁ ለእናንተ ኢንቫይት ማድረግ ፈልጋለሁ። ቶሎ በሉ። እሺ፣ ከሌላችሁ ምናልባት ይህን ቪዲዮ ሴፍ ከሆነ በኋላ ስለሚያዩት ስለሚመለከቱት አንድ ነገር አደርጋለሁ። እግዚአብሔር መንፈስ ቅዱስ ልባችሁን ከነካ ጌታን ለመቀበል ከወደዳችሁ ይህንን እኔ የምለውን ነገር ተከትላችሁ ካላችሁ በኋላ መንፈስ ቅዱስ በዛው ሞመንት በዛችሁ ደቂቃ በዛችሁ ሰከንድ አልፎ ህይወታችሁን ይነካል። ምክንያቱ መካድ ነው የሚጠበቅባችሁ ከናንተ።
ስለዚህ እንደዚህ ብዬ ጸልያለሁ። ቀኝ እጃችሁን አንሰታችሁ ከኔ ጋር ቪዲዮውን ስለሚያዩት እናንተም ካላችሁ በዚህ መጽሐፍ ያልፈለጋችሁ ሰዎች ካላችሁ ቀኛችሁን አንሱ። እግዚአብሔር ሆይ አመሰግንሃለሁ። አሁን አንድ ነገር አደርጋለሁ። ዓለምን፣ ሰይጣንን፣ ጨለማን እክዳለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ ስለ እኔ ተሰቅለሃል፣ ሞተሃል፣ በሦስተኛው ቀን ደግሞ ተነስተሃል። አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። አምኜሃለሁ በጌታ በኢየሱስ ስም አሜን። እቺን ብቻ ያስወጣኝ ነው። እሺ ጌታ ኢየሱስ ዘመናችሁን ይባርክ። ተመልሻለሁ። ጌታ ዘመናችሁን ይባርክ። በዚህ የተገኛችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምወዳችሁ። ቀጣይ ሳምንት በብዙ ድል፣ በብዙ ምስክርነት፣ በብዙ የእግዚአብሔር ጸጋ እንድትመለሱ በኢየሱስ ስም ጸለይኩኝ። መንገዳችሁ ይቃና። ሳምንቶቻችሁ በጌታ በኢየሱስ ስም በእግዚአብሔር ክብር የተሸፈነ ይሁን። ሌሊቶቻችሁ በኢየሱስ ክርስቶስ ስም የእግዚአብሔርን ራእይ የምታዩበት፣ የእግዚአብሔርን ድምፅ የምትሰሙበት ሌሊት ይሁንላችሁ። በእያንዳንዱ ቀን ላይ የእግዚአብሔር ክብር በሕይወታችሁ ላይ ይገለጥ። ለምስክርነት ኑ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ሻሎም። በጣም ነው የምወዳችሁ። ዋትስአፕ ላይ ጸልያለሁ። እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ። በጣም ነው የምወዳችሁ። ሃሌሉያ።